እና በዚያ ቋንቋ ከዚህ ቀጥሎ ምን ይመጣል? ይሄ ነገር ይመለከተኛል ብለን አንሰማው። ስለማንሰማው አናስተውለው፣ ስለማናስተውለው አንይዘው፣ ስለማንይዘው መኖር ያቀተናል። ለምን? ይጠፋል። ቅዱስ ዮሐንስ አፈወርቅ ሲናገር ምን አለ መሰላችሁ? ከዚህ ማቴዎስ ወንጌል ምዕራፍ 7 ላይ ምን አለ? ነፍኩ ነፋሳት ወወንዙ ዋይዝ ወገፍዑ ለውእቱ ቤት ውእቱ ቤት ወድቀ ወኮነ ድቀቱ አብዬ። ነፋሳት ነፈሱ፣ ወንዞች ጎረፉ፣ ያንን ቤት ገፉት። ያ ቤት ግን አወዳደቁ ምን ሆናል? አስከፊ ሆነ። ተመልከቱ። ነፉ ነፋሳት ወወንዙ ዋይዝ ወገፍዑ ለውእቱ ቤት ውእቱ ቤት የወድቀ እስመ ዲበቆ ተሳረረ። ነፋሳት ነፈሱ፣ ወንዞቹ ጎረፉ፣ ያንን ቤት ገፉት። ያ ቤት ግን በአለት ላይ ስለተመሰረተ አልወደቀም። እዛ ላይ ያለውን ትርጓሜ አልነግራችሁም። በጣም የሚገርማችሁ ግን እንዲህ ይላል ቅዱስ ዮሐንስ አፈወርቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፋሳት ነፈሱ፣ ቤቱን ገፉት፣ ያ ቤትም ባሸዋ ላይ ስለተመሰረተ አወዳደቁ የከፋ ሆነ አለ። ጥያቄ፣ ከሁለቱ ቤት የትኛው ናችሁ? የሚወድቀው ቤት ናችሁ? በአለት ላይ የተመሰረተው ጽኑ ቤት ናችሁ? ንገሩኝ እስኪ። በአለት ላይ ተዋላ ተው። እኔ ግን ሁለቱንም አይደለንም ብዬ ነው የምነግራችሁ። ሁለቱንም አይደለንም። አንተ የመሰለህ ትሰጣለህ፣ ከአንተ በላይ የሚመጣው ደግሞ የመሰለውን ሰጥቶ ያልፋል። ቻርልስ ዳርዊን አንዱ ይላል፣ ደግሞ አርስቶትል ደግሞ አንዱ ይላል ማለት ነው። ደግሞ ሶቅራጥስ አንዱ ይላል ማለት ነው። ደግሞ አንዱ መሬት ትዞራለች ይላል ማለት ነው። ደግሞ አንዱ ሰው ትል ነው ይላል ማለት ነው። ደግሞ አንዱ አሳማ ነው ሊል ይችላል። እንዲህ እያለ ይቀጥላል ማለት ነው። አንዱ ደግሞ ዝንጀሮ ሊል ይችላል። ቤተ ክርስቲያን ግን አንዴ ከተናገረላችሁ አሐቲ ቃል ቤተ ክርስቲያን አንድ ምላስ ነው ያላት። እስኪ በሉ ቤተ ክርስቲያን በሉ አንድ ምላስ ነው ያላት። ሁለት ምላስ የሆነ ሰው አይታችሁ ነው? ሁለት ምላስ ብዙ ጊዜ ሲወጡ ሁለት ምላስ ወንዱ ሁለት ምላስ፣ አንዳንዱም እኛ ቤት አካባቢ ያለው ሁለት ምላስ ምን በአንድ ራስ ሁለት ምላስ ይሆናል። አስቸጋሪ ሁሉም ሲታይ ማለት ነው። እና ልትወሱ ዘወልን እንዳረሰው እና አንድ ምላስ ይኖራል። ንግግሯ አንድ የሆነ ቤተክርስቲያን በዓለም ላይ ያለ ስምምነት ሁለትነትን ያመጣል። ቤተክርስቲያን ግን በስምምነት ሳይሆን ራሱን ስለምታውቀው ቃሏ አንድ ነው። በሉላችሁ እስኪ ቃሏ ነው ስንት ነው? የቤተ ክርስቲያን ልጆች ስለሆነ ከሆናችሁ ስለ ቤተ ክርስቲያን ብላችሁ ቃላችሁ አንድ ነው። ጠዋት አንድ፣ ማታ አንድ። አሪዎስን ስታገኙ እንዳንተ ሆነ፣ ቄርሎስንም ስታገኙ እንዳንተ ሆነ፣ ፖሊካርፖስን ስታገኙ እንትና ደግሞ ዲዮጋኔዎስን ስታገኙ እንዳንተ ነኝ የምትል አትሁን። ቻርልስ ዳርዊን ሲመጣ ወንድ ቻርልስ ዳርዊን አትበል። አንድ ቃል ይሁን። ሰው ለጓደኛችሁ ሁለት ቃል አትናገሩ። ባል ነው በተለይ ወጣቱ በኔ ባጫላችሁ ትሪ ይመለከታል። አሁን እንጋባለን ብለህ ከሆነ ጽና በዚህ ነው። ሁለተኛ ምን ሁለት ቃል ምን አመጣ? ገንዘብ ያላት ስታይ አይነኝ ይዞር ለምንድን ነው? ሴት ደግናችሁ ደግሞ እናንተ ትመስዋለች። አካሄዱ እንዲያ ያለ ስታዩ አረጋው ነው አያ የምትሉት እናንተ አይደላችሁ። ሁለት ምላስ አይኖራችሁ፣ አንድ ምላስ ይኖራችሁ። እውነት ሰው የላችሁ። ገንዘብ ብላችሁ ሰው ብትቀርቡት ገንዘብ ሲያልቅ ትርቁታላችሁ። መልክ ብላችሁ ብትቀርቡት መልኩ ሲረግፍ ትርቁታላችሁ። ወይ በበሽታ ወይ በአደጋ ይረግፋል፣ ያም ባይሆን በሞት ይረግፋል። ቤት ብለህ ብትቀርብ ወይ ምናምን ያፈርስልሃል እንደዛ ወይ ለምን ፍርድ ቤት ይፈርስልሃል፣ ወይ ደግሞ ምናምን ይተወቃል፣ ወይ መበረቅ ያነብ መስሎ ይተወቃል። ሲፈርስ ነገሩ ይቀራል ማለት ነው። እና እግዚአብሔርን ብቻ መከተል ዝም ብለን እግዚአብሔርን አንከተለው ያልቃላ። ሰውን ወገን ብለን አንከተለው። ሰው ስትቀርቡ ምን ዘመድ አለው አትበሉ። ሲያልቅ ትርቃለህ። ዘመዶቹ አንድ ናቸው ብለን ሰው ወገን ዘመዱ ቤት ነው ሀብታም ነው ረባክሽ መስፈርቱን አስቀምጠሽ ሁሉ ተገናኝ እና ምን ለማለት ነው የፈለኩት? አንድ ምላስ ይኖራል እንዲኖረን እግዚአብሔር ይርዳል። ከዚያው መካከል አንዱ ነገር ምንድነው?
እዚህ ጋር ምንድነው የሚዛመደው? ብቻ አንድ ነገር ላንሳና ልተወው ነው። አንገትሽ በሩሲ ቀጥሎ ምንድነው? ከዝሆን ጥርስ እንደተሰራ ስንት አረፍተ ነገር አለ? አንገት፣ ዝሆን፣ የዝሆን ጥርስ ከዛስ ያንን ስላችሁ ዝንቦች ታውቃላችሁ? ዝንብ አታውቁም? እናንተ ሰፈር የለም? ዝንቦች የሚቀስሙት ማር ነው ቆሻሻ ነው? ተናገሩ እንጂ እናንተ ሰፈር ያሉት ማር እንዳይቀስሙ ብቻ አደራችሁ። ምንም በቴክኖሎጂ ብትቀይራት ዝንብ የምትፈልገው ማር ብታስቀምጥላት ቆሻሻ ነው። ታዲያ ተመልከቱ፣ አንድ ነገር ብቻ ነው ነገራችሁ ከየፈለኩት ማለት ነው። እነዚህ ዝንቦች በጣም የሚያስደንቃችሁ የገጠር ሰው ይላል የእርጎ ዝንብ ይሳደባል ማለት ነው። የምን ዝንብ ምን ማለት ነው? ምን ማለት ነው? የእርጎ ዝንብ ማለት ሳይጠራት የመጣች ናት ዝንብ ማለት ነው። ብዙ የእርጎ ዝንቦች አሉ በዚህ ዘመን ማለት ነው። አላየችሁ? ሳይጠሯቸው አስታራቂ ይሆናል። ወይ ያጠሯቸው እኮ በሰው ሰርግ አሳላፊ ይሆናል። ከሞላበት ዘፋኝ ማለት ነው። ፈረድ ሳትሉት ፈረድ ነው። ሳይማር መጽሐፍ ቅዱስ ተርጓሚ ማለት ነው። ስለ መጽሐፍ ቅዱስ አያውቅም፣ ግን መጽሐፍ ቅዱስን ደግሞ እኔ ነኝ የምተረጉመው ይላል። ጉዳይ እየወጣሁ አንዲት ጴንጤ ያገኘኋትና ምን ዝም ብላ ታወርደዋለች የመጽሐፍ ከዛ እንደዛ አንተ በመጽሐፍ ቅዱስ አታምንም ማለት ነው። እሺ በመጽሐፍ ቅዱስ ማመኔንም አለማመኔንም ለማስረዳት ሳይሆን አልኳት። መጽሐፍ ቅዱስን ሰብስቦ የሰጠሽ ማን ነው ስላት አዛኝ ለቅቄዋለሁ ግሩፕ ላይ ሪከርድ አድርጌ ስለነበር ማለት ነው። ዕብራውያን አለች። እንግዲህ ምንም አታውቅም። ዕብራውያን አልሰጣትም። እሺ ስላት እስራኤላውያን አለች። እስራኤል የት ላይ ነው? መጽሐፍ ቅዱስን ሰብስበው የሰጡት እስራኤላውያን ናቸው። እንግዲህ እስኪ ማስረጃ አምጪ አልኳት። የለም ዝም ብላ ኢየሱስን ተቀበላለች። በዚህ ዘመን ኪራይ በተወደደበት ዘመን ኢየሱስን ቤት ይዤ አልሄድም። ኪራይ በተወደደበት ዘመን የቤት ኪራይ ጨምሯልና እኔ ኢየሱስን እያለ ጌታ ማለት እንዴ ትልቅ አስቸጋሪ እኮ ነው። እና ታዲያ ኦርቶዶክስ ነው የሰጠው ለማለት ፈልጌ ነው አለች። ኦርቶዶክስ ላይ ጥላቻ ካለ አላልኩሽም አልኳት። እንደውም አንተ ሳስብህ እምነት የለህም እና ልጸልይ እንዳለች ጸሎት ከጀመርሽስ ነይ ጎንበስ በይና ልጸልይልሽ ብዬ የሚላገኝ ፍካሬ ጻድቃን ብዛታን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይኮነ በምክረ ነሲያን ዘይቆም ውስተ ፍኖታተ ወዘይነበረ ውስተ መንበረ መስተጻድቃን አልኩ የሚላገኝ ማለት ነው። ዲመቃት ማለት ነው። እና ምንም ሳያውቅ ትልቅ ይላል። ግን አስተውል፣ ወተት ውስጥ ዝንብ ከገባች የምንወደውን ወተት ልንደፋው እንችላለን። እነዚህ የእርጎ ዝንቦች መጽሐፍ ቅዱስን ሳያውቁት ምንም ነገር ሳይረዱት ዝም ብለው ስለጠቀሱ ክህደት ሰውን አይወስዱም ማለት ግን አይደለም። ከእርጎ ዝንብ መጠንቀቅ አለብን። እና ደስ የሚላችሁ አንድ ነገር ይገራችሁ፣ ወተቱን ከገጠማችሁት ዝንቦች የመክፈት አቅም የላቸውም። በሩስ ያለ ወተቱን ከዘጋው በሩስ የዝንብ ጫጫታ አስታወራው ይመጣ ምን አገባህ? አይተው ያው ከፍ እያሉ እያደጉ መጥተዋል። እንዴ የሚሰራው ድፍረት መስሏችሁ ምንም የማይጠቅማቸው እነዚህ የእርጎ ዝንቦች ማለት ነው። ስዕልን ያልተገባ ነገር ማድረግ በአፕሊኬሽን ወይም እንደዚህ በእናንተ ምናምን በምትሉት ነው። በዚህ የእግዚአብሔር ፍቅር ከእኛ ልብ ፈጽሞ አይቀንስም። ምክንያቱም የአይሁድ ምራቅ እንተፉ ሲባልበት ያልተጸየፈ አምላክ እነሱን ለማጥፋት ጊዜ ያባክናል። እውነቴን ነው የምላችሁ። ምራቃቸው ለፊቱ ላይ እንተፉበት የተቀበለ አምላክ ስዕል ያንቀሳቀሱት ብሎ ዋጋቸውን በመጨረሻ ግን ይሰጣቸዋል። እኛም ልጆቹ ደግሞ በዚያ ይገባል። እንዲሁ ቆጥሩ ስዕል ሕያው ከሆነ እስኪ እንዲያርጌ ሳንቀሳቅሰው እስኪ ይሄን ይቅሰፈኝ እንጂ በሩጅ ነው እንጂ እንግዲህ እስኪ ጌታ የአይሁድ ሰራዊት ይሁዳ አሳልፎ ሲሰጡ መጥተው ሲያጡ ለምን ያጠፈው ምድሩ መልስ ይመጣ
ትዕግስት አለው ጊዜ እንዲህ አንተ አፍንጫ ላይ ቁጭ ያለ ንግድ የለበትም ጊዜ ያለምን ከመዘይ ሰሙ ያጎለጥ ከመዘዩ እንደማይሰማ ዝም እንደማይዝም እንደማይሰጥ ዝጊት እንደማይደርስ ቅርት ያለ ግን ቀድሞ በፍጹም እናት እንኳን የልጇን ጩኸት ሰምታ ለልጇ መልስ ከመስጠቷ በፊት እግዚአብሔር መልስ እኛ ለስዕል ስንሰግድ ለስዕሉ አይደለም የምንሰግደው ወሶበ ይሰግድ ለስዕላት አምላካውያን አኮ ዘንሰግድ ለረቆ ለቀለም ይላል ዮሐንስ ጋር ለስዕል አድኖ ስንሰግደው ሕያው ለሆነው ለእግዚአብሔር ነው የምንሰግደው። ስለዚህ ምን ለማለት የፈለኩት ባጭሩ ህሊናችሁን የሚያቆሽሽ ነገር ከዝንብ ሰፈር ብታገኙ ህሊናችሁ ግን አይቆሽሽ። ሰይጣን ክርስቶስን የሚያየው በቤተልሔም በጨርቅ መጠቅለሉን ነው። እኛ ክርስቲያኖች ግን የምናየው በፀሐያ ቁጭ ማለት ነው። ከቤተልሔም አልፈን በእናቱ ማኅፀን በትብት እየተመገበ ሳለ ሕፃናትን በእናታቸው ማኅፀን በትብት መመገቡ ነው የምናስበው። በእናቱ ማኅፀን በሰፋድ ተጠቅልሎ ሳለ ሱራፌልንና ኪሩቤልን በብርሃን በእሳት ብርሃን መጠቅለሉን ነው የምናስበው። በእናቱ ማኅፀን በጥንተ አካል ሲሳል ሕፃናትን በእናታቸው ማኅፀን እየቀረጸ መሆኑን ነው የምናስበው ኦርቶዶክስ። ስለዚህ የተስተካከለ ርቱዕ ሕሊና እግዚአብሔር ያድለን። ገብቷችኋል? ይሁን ሌላ ቀን እመጣበታለሁ። ልትወው ይሄን እዚህ ጋር እንዲያል እና የማይጠቀሙበትን ሞታቸውን ያዘጋጃሉ ዝንቦች። ዋናው ሀሳብ ግን ልብህን ዝጋ። ከዝጋው የዝንብ ጫጫታ ወተት አይቀርም። ያለዚያ ግን እነሱ ያደረጉትን ሁሉ እያየሁ አይጉድ አይጉድ ካልክ ያው ደግሞ ወተቱን አበላሹትና አስደፉት ብለናል። አንተም ደግሞ ከእግዚአብሔር ሊያረቁ ይችላል። ምንም ነገር ችግር የለም። እግዚአብሔር ፍርድ የሚሰጥበት ቀን ስላለው ነው ዝም የሚለው። እግዚአብሔር ፍጹም ትዕግስተኛ አምላክ ስለሆነ ነው ዝም የሚለው። እንኳን እነሱን በደሙ ታጥበን በገዛ አካላችን ስንበድል ዝም ይለናል። የኛ አካል እኮ እግዚአብሔር አካል ነው አይደል? በአካላችን መበደል ማለት በማን አካል መበደል? በእግዚአብሔር አካል። ስለዚህ ተመልከቱ፣ ባጭሩ በንስሐ ተዘጋጅተን ቤቱን እንድንወርስ መንግስተ ሰማያትን እንድንገባ እግዚአብሔር ይርዳል። ይሄን ከዚያው ላይ አንድ ጨምሬላችሁ ልጅ እዛ ሰው ጎኑ አካባቢ እዛ ሰው ጎኑ ቁላሌ ማለት ነው። ዝም ብሎ ቤተክርስቲያን ሲገባ ዘው ተብሎ አይገባም ነው። በተለይ ከተማ ስንት ጋር ክላክስ ሲያደርገው ይገባል መኪናውን ማለት ነው። ወበዝ ነው እንግዲህ መድስ ምን ታረጋ ቆመ በሩ ላይ ገና እንደደረስ አቡነ ዘበሰማያት ብለህ እንትን የቤተክርስቲያኑ ጉልላት ያለ አቡነ ዘበሰማያት መገማት ለምን ምን ማለት ነው ያለው ሊቃውንት ሲተረጉሙ ከኃጢአት ለለያችሁ ለእግዚአብሔር ድምፅ አሰምታችሁ ማለት ነው። በብስሁላችሁ ከኃጢአት ለለያችሁ ለእግዚአብሔር ምን አሰሙ? ተመልከቱ። በሌላ ተረጓጉም ሲተረጎም ሰጎን የእግዚአብሔር ምሳሌ ነው። እንቁላሉ ከላይ ያለው ቅርፊቱ ወይም ገለፈቱ የኃጢአት ምሳሌ ነው። ጫጩት ሲቀፈቀፉ እስከነ እንቁላሉ አይደለም ታሳውሮ ነው። የኃጢአታችሁን የዕዳ ደብዳቤያችሁን ከእናንተ ላራቀው ለእግዚአብሔር አቡነ ዘበሰማያት ብላችሁ ግቡ ማለት ነው። አስቡት ማለት ነው። እንድናስበው መልካም ፈቃዱ ይሁንልን። እሱም ላይ ተሳልመዳ ጆን ምን አለው? በነገራችሁ ላይ ጥርስ ያለው ፍጥረትም አለ የሌለውም አለ። ለምሳሌ እንደ ዘንዶ የተለያዩ ዘንዶች አሉ። ሆዳቸው ውስጥ ጠው የሚያደርቁ አሉ። እዚህ ጋር ጥርስ የሌላቸው ማለት ነው። ባጭር ቃል ግን ለዝሆን እግዚአብሔር ጥርስ የሰጠው እንዲበላበት ይፈልግ አይደል? ተመልከቱ እንግዲህ የዝሆን ጥርስ ለማንኛውም እንደ ማንኛውም ፍጥረት መመገቢያ ሲሆን ግን ደግሞ የሚገርም ነገር ነገራቸው። ዝሆን ጎንበስ ብሎ አይደለም የሚበላው፣ ኩምቢ ያለው በኩምቢው ነው እያነሳ የሚበላው። አይታጠቀለች ከብት ጎንበስ ብሎ ነው የሚበላው፣ ሳር የሚግጠው ማለት ነው የሚነጨው። ዝሆን ግን በኩምቢው አንስቶ ወዴት ነው የሚያቀርበው? ወዳው። በጣም የሚገርም ፍጥረት ነው። ታዲያ ተመልከቱ፣
እንደዛ እያደረገ ይበላል። አሁን ሰው ምን ይፈልጋል መሰለኝ? የዝሆን ጥርስ ይፈልጋል ሰው። የምን ጥርስ ቢገኛውን መሻሚያ ነው። በወርቅ ነው የሚገዛው። እንደውም በሀገራችን ድሮ በነገስታቱ ዘመን ምን አይነት ነገር ነበር መሰላችሁ? ዝሆን የገደለ ሰው የገደለ ባል ካላት ሴትዮዋ እንግዲህ እንደ ከተማው አይደለም ድሮ ማለት ነው። እና ወንዝ ላይ የሚቀዳው ከጉድጓዱ ወረፋ ይጠበቃል። እንደዚህ እንደባሱ ማለት ነው። እንደ ታክሲ ተራ ማለት ነው። እና ወረፋ ስለሚጠበቅ ባሏ ዝሆን ከገደለ ቅድሚያ ነው የሚሰጣት የዝሆን ገዳይ ሚስት ማለት ነው። አያቸው ቅድሚያ ስለሚሰጣት እና ዝሆን ደግሞ በፍጹም ዝሆንን በትዕግስት ካልሆነ በጉልበት ማንም አያሸንፍም። አንበሳ እንኳን ቢመጣ በኩምቢው ብሎ ሊገል ይችላል። በኩምቢው ማለት ነው። ጫካውን መንገድ ሲዘጋ በኩምቢው ገላልጦት ይሄዳል። ሰው መንገድ የጠፋው ዝሆን በጣም ጉልበተኛ ነው። መንገድ ሲጠፋው ሄዶ ዝሆን ወይ መንገድ አሳየኝ ካለው ጫካውን በኩምቢው እየመነጠረ መንገድ ወስዶ ያደርሰዋል። የዛሬ ተመራማሪዎች ደግሞ ምን ብለውታል? መንገድ ይለቃል። እንተ ስቴታና ርስት ሰማያት ወሕይወት ለኩሉ ዓለም ውእቱ መሶበ ወርቅ ንጹሕ እንተ ስቴታና ርስት ሰማያት ወሕይወት ለኩሉ ዓለም አንቲ ውእቱ መሶበ ትናንት በዳራዊነቱ ነገር ምስጋና ከበሩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን የሰላማችን ራስ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርቀት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። እስኪ በደንብ አሜን በሉ። እንግዲህ ይቅር በሉ። በደንብ አሜን እንድትሉ የፈለኩት ቢያንስ ሀሳባችሁ ስብስብ እንዲል ፈልጌ ነው። በዚያውም ላይ ደግሞ ደግ ላደረገ ሰው ሁሉ ምስጋና ይገባዋል አይደል? አይገባውም? በደንብ ነው። ብር ላበደረ ሰው አሰግዶ ነው የሚሰጠውና ሲመለስም ሰግዶ እንደው ጊዜ ይስጥልኝ ተብሎ ስለሚሰጥ ደግ ነገር ያደረገልን እግዚአብሔር ነው አይደል? ስለዚህ ማን ይመስገን? ማን ይመስገን? ሁለተኛ ከእግዚአብሔር በታች ደግ ነገር ያደረገችልን ከመላእክትም በቃ ምን ብዬ ልግለጽላችሁ? ከፍጥረታት ወገን የመጨረሻ እግዚአብሔርን በራእይ የምትመስለው ለፍጥረታት ደግ የምትራራ ለወደቀ ሰው ለወገኖቿ ሳይሆን ይህ ነገር ሁሌም ስናገረው ይከብደኛል ማለት ለመግለጽ ቃላት አጣለታለሁ እንጂ ነው። ለሚወዳት ስሟን ለሚጠራው ሳይሆን ክፉ ለሆኑትና ለማያውቋት የምትራራ እግዚአብሔርን በራእይ የምትመስለው የእግዚአብሔር እናቱ ቅድስት ድንግል ማርያም ናትና ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት በቸርነት በርኅራኄ በመግቦት ለወንዙ ለተራራው ለሁሉ ነገር ለዛፍ ቅጠል እንደው በጣም ይገርማቸዋል። አህያ ሳይቀር ገንዘው የሚቀብሩ ደግ አባቶች ናቸው ያሉት። ዛሬ ሰው ገንዞ የሚቀብር በሌለበት
እንግዲህ ምን ብለን እንደምንገልጸው አናውቅም። ከአራዊት ያነሰ ትውልድ ባለበት ዘመን እነሱ ግን አውሬን ሳይቀር ሚዳቋ ሳይቀር አንበሳውን ሳይቀር ሰው ሲወግረው ሲያገለግላቸው የነበረውን አህያ ሲሞት ገንዘው በመቅበር ማለት ነው። በእውነቱ ክብር በመስጠት ለእንስሳ ሳይቀር የሚራሩ አባቶች አሉና የእነሱ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ይህን ቃል ክቡራን አባቶችን የዚህ ጉባኤ አዘጋጅ ቀሲስ መምህራችን የሚታቀሰው ክቡር መምህራችን ጠቢበ ጠቢባን ሰሎሞን የመዚያን ማቃቸው እንግዲህ እዚህ ቀሪባችሁናቸው ወይ ጭራችሁናቸው ሆነ አለ ከቅርብ ዘማሪታችን ወንድማችን ሁላችሁ ስማችሁን ስላጠየቁ ይቅረቡ። እናንተን ሁሉ በመጨመር የቅድስት ቤተ ክርስቲያን ልጆች፣ ምእመናን፣ እናቶች፣ አባቶች፣ እህቶች፣ ወንድሞች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት ጠብቆ ቀራንዮ ላይ የሰበሰበን በደሙ በመሰረታት በሰማዕታት ደም ባስጌጣት ርስት አድርጎ ለመንግሥተ ሰማያት በር አድርጎ ለሰጠን ለቅድስት ቤተ ክርስቲያን ደጅ ያበቃን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ካላስቸገርኳችሁ አሁንም ብዙ ጊዜ ማስቸገር ነውና ዳር አካባቢ የተቀመጣችሁ ሁሉ ተነስታችሁ ወደ ወንበሩ ትወጡ ማለት ነው። ወንበር አተን እንመልሳችሁ ችግር የለውም ብሉ ዝም ብላችሁ። ብዙ ጊዜ ወንበር የሚፈልግ ሰው ሌላ ቦታ ብቻ ሆናል። እዚህ ነው ዋናው ወንበር ያለ ማለት ነው። እዚህ ነው መፈለግ። እዚህ ካልተቀመጥክ እዚያ ጋር የምትቀመጠው ምናምን የምትልለት ወንበር ለመንግሥተ ሰማያት የሚያበቃ እንዳይመስልህ እና ዳር ላይ ያላችሁት ኑ። ከዛ በተረፈ ወደ ትምህርት ብቻ ነው ኑ። ጎሽ ወጣቶቹ በቃ በጣም ነው የሚታዘዙት። እንደኔ ወጣቶች ናቸው መጡ። እግዚአብሔር እሺ ይበላችሁ። ያልታዘዛችሁትም ታዘዙ፣ ግን አልመረቃችሁም ላልታዘዛችሁት። አሁንም መጥተዋል። እነዚህ እግዚአብሔር እሺ ይበላችሁ። ሴቶቹ ደንድነዋል። ዝም አሉ። አትመጡም? እሺ እግዚአብሔር እሺ ይበላችሁ። አሁንም አንዲት እየመጣች ነው። ይህን ካልክ ወደ ነገር እንግዲህ የቤት ስራ ነበረናል ነው የሀገር ስራ። እሺ ትራፊ ነበረናል ነው ትራፊያት ነው። ምንድን ነበር ትራፊያቸው? እስኪ የነበራችሁ ባለፈው ሳምንት እግዚአብሔር ይስጥልኝ። ባለፈው ሳምንት የነበራችሁ እጃችሁ ነው እስኪ ማለት ባለፈው ሳምንት ሳይሆን እኔ ሳስተምር የነበራችሁ ማለት ነው። አውጡ ያላችሁ የነበራችሁ ከፈርኩት እንዳያችሁ ችግር የለም። በዛ ጋር ያላችሁት የላችሁም ባለፈው። እሺ በሴቶች እስኪ እሺ ምንድን ነበር የትምህርት ርዕስ? መቼም ግራ የሚገባ ቃል አልተናገርኩም ማለት ጥር ያለ 3 ፊደል ብቻ ነው የተናገርኩት። ምንድን ነበር ርዕሱ? ምንድን ነው? ረስታችሁ ከሆነ ግን አንላቀቅም ማለት ነው። ምንድን ነው? አንድ ሰው መልሶታል። ዝሆን የሚል አንገትሽ እንደ ዝሆን ክሳድቂ ከመማይ ተደቀና ለጂ አንገትሽ በዝሆን ጥርስ እንደተሰራ ግንብ ነው ነው። አጠራ ግን ለማያዝ ዝሆን የሚል ርዕስ ያነሳል። እስኪ ዛሬ የመጣችሁ ደግሞ እጃችሁ ነው። ዛሬ የመጣችሁ ታውቁ ይሆናል እኮ ብዙ ሰው ይበላል እንጂ ጣዕም ያለው፣ ብዙ ሰው ይሰማል እንጂ አያስተውልም፣ ብዙ ሰው ይናገራል እንጂ አያውቅም። እና የምንናገረውን ነገር እንድንሰማው ብዬ ነው አሁን እንዲያስወጣችሁ። ይሄ ቀልድ ሊመስላችሁ ይችላል ለእናንተ ማለት ነው። ለዚህ ነው ጌታ ሰሚዐሰ ትሰሙ ወይትነብቡ ወነጽሮ ትነጽሩ ወይትሬኡ፣ መስማት
ትሰማላችሁ ግን አታስተውሉ፣ ማየትስ ታያላችሁ ግን አታስተውሉ ብሎ አይሁድን የዘለፋቸው ነገር እና የምንናገረውን መስማት አለብን። የሰማነውን ደግሞ ምን ማለት አለብን? ማስተዋል አለብን። ያስተዋልነውን ተገንዝበን ምን ማለት አለብን? መኖር አለብን ማለት ነው። መስማት ብቻ ግን አያጸድቅም። መስማት ብቻ ማለት ነው ዝም ብሎ ሊሰሙት ችግር ነው ማለት ነው። መስማትን ማስተዋል ብዙ ጊዜ ሰው ለምን መሰላችሁ? ብዙ ጊዜ ስንማር ወደዚያው እንሰማውና ሁለተኛው አረፍተ ነገር ሲመሰረት ይጠፋል። ለምን እንደዚያ እንደሆነ ልብ ብለን ስለማናየው ይጠቅመናል ብለን ስለማንሰማው ያንን ለዚያ ነገር ህሊናችን የቀና ስለማይሆን ያንን ነገር በቃ ምንድነው እናንተ ሳስፔንስ ነው የምትሉት በዚህ ባነጋገራችሁ ዘይ እና በዚያ ቋንቋ ከዚህ ቀጥሎ ምን ይበላል ይሄ ነገር ይመለከተኛል ብለን አንሰማው። ስለማንሰማው አናስተውለው፣ ስለማናስተውለው አንይዘው፣ ስለማንይዘው መኖር ያቀተናል። ለምን ይጠፋል? ቅዱስ ዮሐንስ አፈወርቅ ሲናገር ምን አለ መሰላችሁ? ከዚህ ማቴዎስ ወንጌል ምዕራፍ 7 ላይ ምን አለ? ነፍኩ ነፋሳት ወወንዙ ወሐይዝ ወገብኡ ለውእቱ ቤት ውእቱ ቤት ወድቀ ወኮነ ድቀቱ አብዬ። ነፋሳት ነፈሱ፣ ወንዞች ጎረፉ፣ ያንን ቤት ገፉት፣ ያ ቤት ግን አወዳደቁ ምን ሆናል? አስከፊ ሆነ አለ። ተመልከቱ። ነፉ ነፋሳት ወወንዙ ወሐይዝ ወገብኡ ለውእቱ ቤት ውእቱ ቤት የወድቀ ስመ ዲበኮ ተሳረረ። ነፋሳት ነፈሱ፣ ወንዞቹ ጎረፉ፣ ያንን ቤት ገፉት፣ ያ ቤት ግን በአለት ላይ ስለተመሰረተ አልወደቀም። እዛ ላይ ያለውን ትርጓሜ አልነግራችሁም። በጣም የሚገርማችሁ ግን እንዲህ ይላል ቅዱስ ዮሐንስ አፈወርቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነፋሳት ነፈሱ፣ ቤቱን ገፉት፣ ያ ቤትም ባሸዋ ላይ ስለተመሰረተ አወዳደቁ የከፋ ሆነ አለ። ጥያቄ ከሁለቱ ቤት የትኛው ናችሁ? የሚወድቀው ቤት ናችሁ? በአለት ላይ የተመሰረተው ጽኑ ቤት ናችሁ? ንገሩኝ እስኪ። በአለት ላይ ተዋላ ተው። እኔ ግን ሁለቱንም አይደለንም ብዬ ነው የምነግራችሁ። ሁለቱንም አይደለንም። ሌላ ትርጓሜ ለምን መሰላችሁ? በአለት ላይ ልክ ናችሁ እኮ። አለት ክርስቶስ ነው። አለት የጴጥሮስ ሃይማኖት ክርስቶስን የእግዚአብሔር ልጅ ብሎ ማመን ነው። በዚያ ላይ የተመሰረተውን ምን አለ? ነፋሳት ነፈሱ፣ አጋንንት ክህደትን አመጡ አለ። ወንዞች የተባሉ ነገስታት ናቸው። ነገስታት በክርስቶስ ባመነው ክርስቲያን ላይ ሰይፍን አነሱ አለ። ያ ክርስቲያን በክርስቶስ ክርስቶስን የእግዚአብሔር ልጅ ብሎ አምኖ በጴጥሮስ ሃይማኖት ላይ ስለተመሰረተ እሳቱን፣ ስለቱን፣ ሰይፉን፣ ረሃቡ በሃይማኖት የሚመጣው ማንኛውም ነገር ከክርስቶስ አለየው። ለምን? በክርስቶስ ላይ ተመስርቷልና አለ። ተመልከቱ። በክርስቶስ ላይ የተመሰረተን ሰው ተመልከቱ። አጋንንት የፈለጋቸውን ያህል ክህደትን እየለዋወጡ ማታለያን እየለዋወጡ ቢያመጡ ያንን ሰው ከክርስቶስ ሊለዩት አይችሉም። እኛ እኮ እየለየን ያለው ተመልከቱ፣ ሰይፍ የያዘ ጠላት አልመጣብንም በዚህ ዘመን። ምናልባት ግን ያንን ስላችሁ ነገር እየሳቡ ዝም ብዬ ማለት ሆናል ችግር። ያንን ስላችሁ ዝንቦች ታውቃላችሁ? ዝንብ አታውቁ? እናንተ ሰፈር የለም? ዝንቦች የሚቀስሙት ማር ነው ቆሻሻ ነው? ተናገሩ እንጂ እናንተ ሰፈር ያሉት ማር እንዳይቀስሙ ብቻ አደራችሁ። ምንም በቴክኖሎጂ ብትቀይራት ዝንቡ የምትፈልገው ማር ብታስቀምጥላት ቆሻሻ ነው። ታዲያ ተመልከቱ፣ አንድ ነገር ብቻ ነው ነገራችሁ ከየፈለኩት ማለት ነው። እነዚህ ዝንቦች በጣም የሚያስደንቃችሁ የገጠር ሰው ምን ይላል? የእርጎ ዝንብ ብሎ ይሳደባል ማለት ነው። የምን ዝንብ? ምን ማለት ነው? ምን ማለት ነው? የእርጎ ዝንብ ማለት ሳይጠራት የመጣች ናት ዝም ብላ ማለት ነው።
ብዙ የእርጎ ዝንቦች አሉ በዚህ ዘመን ማለት ነው። አላያችሁ? ሳልጠሯቸው አስታራቂ ይሆናል ወይ? ያልጠሯቸውም እኮ በሰው ዘንድ ሰርግ አሳላፊ ይሆናል። ከሞላበት ዘፈን ፈረድ ሳትሉት ፈረድ ሆነ። ሳይማር መጽሐፍ ቅዱስ ተርጓሚ ማለት ነው። ስለ መጽሐፍ ቅዱስ አያውቅም፣ ግን መጽሐፍ ቅዱስ ደግሞ እኔ የምተረጉመው ይላሉ። ወይ ሳምንት ላይ ነውና ከሆነ ጉዳይ እየወጣሁ አንዲት ጴንጤ ያገኘኋትና ምን ዝም ብላ ታወርደዋለች የመጽሐፍ ቅዱስ ማለት ነው። ኢየሱስ ይወዳል እና ከዛ እንደዛ አንተ በመጽሐፍ ቅዱስ አታምንም ማለት ነው። እሺ በመጽሐፍ ቅዱስ ማመኔንም አለማመኔንም ለማስረዳት ሳይሆን አልኳት፣ መጽሐፍ ቅዱስን ሰብስቦ የሰጠሽ ማን ነው ስላት አዛዬ ለቅቄዋለሁ ግሩፕ ላይ ሪከርድ አድርጌያት ስለነበር ማለት ነው። ዕብራውያን አለች። እንግዲህ ምንም አታውቅም። ዕብራውያን አልሰጧት። እሺ ስላት እስራኤላውያን አለች። እስራኤል የት ላይ ነው መጽሐፍ ቅዱሱን ሰብስበው የሰጡት? እስራኤላውያን ናቸው። እንግዲህ እስኪ ማስረጃ አምጪ አልኳት። የለም ዝም ብላ ኢየሱስን ተቀበላለች። በዚህ ዘመን ኪራይ በተወደደበት ዘመን ኢየሱስን ቤት ይዤ አልሄድም። ኪራይ በተወደደበት ዘመን የቤት ኪራይ ጨምሯልና እኔ ኢየሱስን እያለ ቤት አልኳት። እንዴ ትልቅ አስቸጋሪ እኮ ነው። እና ታዲያ ኦርቶዶክስ ነው የሰጠው ለማለት ፈልጌ ነው አለች። ኦርቶዶክስ ላይ ጥላቻ ካለ አላልኩሽም አልኳት። እንደውም አንተ ሳስብህ እምነት የለህም እና ልጸልይ አለች። ጸሎት ከጀመርሽስ ነይ ጎንበስ በይና ልጸልይልሽ ብዬ እንዳገኘ ፍካሬ ጻድቃን መዛጣን መዝሙር ዘዳዊት አሌሉያ ብፁዕ ብእሲ ዘይኮነ በምክረ ነሲያን ዘይቆም ውስተ ፍኖታነ ወዘይነበረ ውስተ መንበረ መስተጻድቃን አልኩ እንዳገኘ ማለት ነው። ዲለቃት ማለት ነው። እና ምንም ሳያውቅ ትልቅ ይላል። ግን አስተውል፣ ወተት ውስጥ ዝንብ ከገባች የምንወደውን ወተት ልንደፋው እንችላለን። እነዚህ የእርጎ ዝንቦች መጽሐፍ ቅዱስን ሳያውቁት ምንም ነገር ሳይረዱት ዝም ብለው ስለጠቀሱ ክህደት ሰውን አይወስዱም ማለት ግን አይደለም። ከእርጎ ዝንብ መጠንቀቅ አለብን። እና ደስ የሚላችሁ አንድ ነገር ይገራችሁ፣ ወተቱን ከገጠማችሁት ዝንቦች የመክፈት አቅም የላቸውም። በሩስ ያለ ወተቱን ከዘጋው በሩስ የዝንብ ጫጫታ አስታወራው ይመጣ ምን አገባህ? አይከፍተው። አንተ ነው የጠየቁትን ጥያቄ ስለምታውቁት ብዬ ነው። ጌታውት ይባል ታውቃላችሁ። ለዛ ነው እሷን ስለጠየቋት እናንተ ላይ የምትገበችው። እና ዝንቦች ተሰብስበው እዚያው ላይ የሚመጡ ወተቱ ከተገጠመ ምንም አያመጡ። አንተ ዝም ብለህ ለምን ለጠቀሰ ሁሉ መልስ አትስጥ። ክርስቶስ ለጠቀሰ ሁሉ እኮ አለመለስ ነው። አይ ያንን ድንጋይ ዳቦ አድርግና እንብላ ሲለው ሰው ባል ብቻ አይኖርም ማለት ሌላ ነው መልሱ። እንብላው ነበር መልሱ ወይም አንቺንም ነው መልሱ። ግን ለጠቀሰው ሁሉ ትክክለኛ መስመር አይሰጠው። ለዚህ ነው መጽሐፍ ቅዱስን ባያውቁት እንኳን ሰው ይጠላው አድርገው ሰው ይጠላው ማለት በተሳሳተ አስተምሮ እየገለጡ ማለት ነው። እነዚህ ናቸው የእርጎ ዝንቦች የሚባሉት ማለት ነው። ሳይማሩ መምህር የሆኑ አንድ ቀን አትሮስ ሳይገጫቸው መጽሐፍ ቅዱስን ማን እንደሰጣቸው ሳያውቁ። ለዚህ ነው ማቴዎስ ወንጌል የተጻፈው በ7 ወደ 8 ነው። ሉቃስ፣ ማርቆስ በ11 በ20 በ31 ነው የተጻፈው። ማን ነው ጠቅልሎ የሰጣች ስላት መልስ የለም። መልስ የሌላቸው እነዚህ ምንድን ናቸው? ዝንቦች ይባላል። ወደ ዝንቦች በላቸው ናቸው ባሉ እንጂ ዝንቦች ናቸው ማለት አይ እነሱ ታው ዝንብ ማለት ሳትማር ከጠቀስክ ዝንብ ነህ። ወተቱን ነው የምታበላል። ደግሞ በጣም የሚገርማችሁ ምን አይነት ድል ናት እሷ ማተፍ ወተቱን ማይተፍ ተመልከቱ። እንደው ሰው ለሞቱ መጽሐፍ ቅዱስ ይላል የማይድኑበት ማለት ነው። በነገራችን ላይ አንድ ነገር ነገራችሁ በቃ እዚህ ጋር ነገራችሁ ያየውን አሳጥፍ ይወዳል። ሲያውን ሰይጣን ሰውን አሳስቶ ምን ይጠቅመዋል? ምን ይጠቅመዋል? ምንም አይጠቅመውም። በማይጠቀምበት ነገር ሰውን ያሳስታል። ለማይድኑበት ነገር ሰው ለሌለት የሚወጡ ናቸው። እና ግን ባጭር ቃል ወተቱን አጥረህ ከከደከው ማን አይከፍተውም? በሞት የሚገሩ ያፈርሱናቸው
ስለዚህ ልብህን ክደህ በቅዱስ ጳውሎስ ትርጓሜ ትምህርት ቤተ ክርስቲያን እንዳስረከበች ቤተ ክርስቲያን እንደተረጎመችልን አድርገህ ጆሮውን ለማን ብቻ ክፈት? ለቤተ ክርስቲያን ብቻ ክፈት። እነዚያ ዝንቦች ከገቡ ይኸውልህ እነሱ ባይድኑ አንተን ግን ማሳሳታቸው አይቀርም። አንተን ሊያጠፉ ይችላል። ኦርቶዶክስ እኮ መቼም ቢሆን አትጠፋም። ለምን? እምነታችን ራሱ እግዚአብሔር ነው። ምን አለ ቅዱስ ጳውሎስ? አንተም ሰታለክሙ ዲበ መሰረተ ነቢያት ሐዋርያት፣ እናንተስ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል። ወእብነ ማይዘኑ ትሳ ክርስቶስ ውእቱ፣ የማይዘኑ ራስ ክርስቶስ ነው። ሰው ሊጠፋ ይችላል፣ እምነት ግን አይጠፋም። በዚያውም ላይ አንድ ነገር ልንገራችሁ። ቀበሮ አለ ብሎ በግ ከቤት ተዘግቶበት አይጓልም። ግዴታ በቀበሮ መካከል ሄዶ ተመልሶ ይመጣል። እግዚአብሔር ቀበሮውን በማጥፋት አይደክምም፣ በግን ከቀበሮ በመጠበቅ ይኖራል እንጂ መናፍቃን እስከ ለተንፋት ድረስ አይጠፉም። ያው ከፍ እያሉ እያደጉ መጥተዋል። እንዲህ የሚሰራው ድፍረት መስሏችሁ ምንም የማይጠቅማቸው እነዚህ የርጎ ዝንቦች ማለት ነው። ስዕልን ያልተገባ ነገር ማድረግ በአፕሊኬሽን ወይም እንደዚህ በእናንተ አኒሜሽን በምትሉት ነው። በዚህ የእግዚአብሔር ፍቅር ከኛ ልብ ፈጽሞ አይቀንስም። ምክንያቱም የአይሁድ ምራቅ እንተፉ ሲባልበት ያልተጸየፈ አምላክ እነሱን ለማጥፋት ጊዜ ያባክናል። እውነት ነው የምላችሁ። ምራቃቸው ለፊቱ ላይ እንተፉበት የተቀበለ አምላክ ስዕል አንቀሳቀሱት ብሎ ዋጋቸውን በመጨረሻ ግን ይሰጣቸዋል። እኛም ልጆቹ ደግሞ በዚያ ይገባል። እንዲሁም ቆጥሩ ስዕል ሕያው ከሆነ እስኪ እንዲያርኬ ሳንቀሳቅሰው እስኪ ይሄን ይቅሰፈኝ እንጂ በምችሉ ጅምር እንጂ እንግዲህ እስኪ ጌታ የአይሁድ ሰራዊት ይሁዳ አሳልፎ ሲሰጡ መጥተው ሲያጡት ለምን ያጠፈው ምድሩ መልስ ይበል ትዕግስት አለው ጊዜ እንዲህ አንተ አፍንጫ ላይ ቁጭ ያለ ንግስ የለበትም ጊዜ ያለምክ ከመዘይ ሰሙ ያጎለጥ ከመዘዩ እንደማይሰማ ዝም እንደማያይ ዝም እንደማይሰጥ ዝጊት እንደማይደርስ ቅርት ይላል እግዚአብሔር። ግን የሚቀድሞ በፍጹም እናት እንኳን የልጇን ጩኸት ሰምታ ለልጇ መልስ ከመስጠቷ በፊት እግዚአብሔር መልስ እኛ ለስዕል ስንሰግድ ለስዕሉ አይደለም የምንሰግደው። ወሶበ ይሰግድ ለስዕላት አምላካውያን አኮ ዘንሰግድ ለረቆ ለቀለም ይላል ዮሐንስ ጋር። ለስዕል አድኖ ስንሰግደው ሕያው ለሆነው ለእግዚአብሔር ነው የምንሰግደው። ስለዚህ ምን ለማለት የፈለኩት ባጭሩ ሕሊናችሁን የሚያቆሽሽ ነገር ከዝንብ ሰፈር ብታገኙ ሕሊናችሁን አይቆሽሽ። ሰይጣን ክርስቶስን የሚያየው በቤተልሔም በጨርቅ መጠቅለሉን ነው። እኛ ክርስቲያኖች ግን የምናየው በፀሐያም ቁጭ ማለት ነው። ከቤተልሔም አልፈን በእናቱ ማኅፀን በትብት እየተመገበ ሳለ ሕፃናትን በእናታቸው ማኅፀን በትብት መመገቡ ነው የምናስበው። በእናቱ ማኅፀን በሰፋድ ተጠቅልሎ ሳለ ሱራፌልንና ኪሩቤልን በብርሃን እሳት በእሳት ብርሃን መጠቅለሉን ነው የምናስበው። በእናቱ ማኅፀን በጥንተ አካል ሲሳል ሕፃናትን በእናታቸው ማኅፀን እየቀረጸ መሆኑን ነው የምናስበው ኦርቶዶክስ። ስለዚህ የተስተካከለ ርቱዕ ሕሊና እግዚአብሔር ያድለን። ገብቷችኋል? ይሆን ሌላ ቀን እመጣበታለሁ። ልትወው ይሄን እዚህ ጋር እንዲህ ያለ እና የማይጠቀሙበትን ሞታቸውን ያዘጋጃሉ ዝንቦች። ዋናው ሀሳብ ግን ልብህን ዝጋ። ከዝጋው የዝንብ ጫጫታ ወተት አይቀርም። ያለዚያ ግን እነሱ ያደረጉትን ሁሉ እያየ አይሁድ ካልክ ያው ደግሞ ወተቱን አበላሹትና አስደፉት ብለናል። አንተም ደግሞ ከእግዚአብሔር ሊያረቁ ይችላል። ምንም ነገር ችግር የለም። እግዚአብሔር ፍርድ የሚሰጥበት ቀን ስላለው ነው ዝም የሚለው። እግዚአብሔር ፍጹም ትዕግስተኛ አምላክ ስለሆነ ነው ዝም የሚለው። እንኳን እነሱን በደሙ ታጥበን በገዛ አካላችን ስንበድል ዝም ይለናል። የኛ አካል እኮ እግዚአብሔር አካል ነው አይደል? በአካላችን መበደል ማለት በማን አካል መበደል? በእግዚአብሔር አካል። ስለዚህ ተመልከቱ፣ ባጭሩ
በንስሐ ተዘጋጅተን ቤቱን እንድንወርስ መንግስተ ሰማያትን እንድንገባ እግዚአብሔር ይርዳል። ይሄን ካልኳችሁ ነው ዝም ብዬ ጠቅለል አድርጌ ወደ ነገር ይሄድ ተቃሉ ጋር ናችሁ። ወደ ነገር ብቻ ልሂድና እንግዲህ ያንም ልትወው ግራ ቀኝ ርዕሰት ተዋልክ እንዳትሉ ብዬ ነው። እንግዲህ እስኪ ዞማው ልበሉ። ዛሬ ከረሳችሁ እንጣላለን ሌላ ቀን ማለት ነው። እስኪ በሉ በደንብ አንገትሽ በሉ እስኪ በዝሆን ጥርስ እንደተሰራ ግንብ ነው። ስለዚህ አሁን የትምህርታችን ርዕስ ሲወጣ ምንድነው? የዝሆን ዝሆን ብቻ ነው። ምንድነው ርዕሳችን? ንገሩኝ እንጂ ንገሩኝ በደንብ። እኔ ፍርምባ በማለት ሰዓት ማሳለፍ አልፈልግም። ዝሆኑ ከያዝከው ዝሆኑ ውስጥ ምን አለ? ፍርምባ አለ። እሺ መኃልየ መኃልይ ምዕራፍ 7 ቁጥር 5 ያላዛችሁት ያሉት መኃልየ መኃልይ ዘሰሎሞን ምዕራፍ 7 ቁጥር 5 ብዙ ነገር ሸምድዳችሁ ይሄን ካላዛችሁ እኔ ምን ብዬ ልግለጻችሁ? አንድ ነገር ትቼ መጥቻለሁ። እኛ በምን ቤት ያልተሰራንን ያልኳችሁ አለቱም ላይ አይደለንም፣ ነፋስ የጣለውም አይደለንም ነው። እቺን ሳልነግራችሁም አልሄድም። ሁለቱንም አይደለም። የትኛው ነን አለ? ገና ነፋስ ሳይነፍስ ወደቅን። ቅዱስ ዮሐንስ አፈወርቅ ነው። ለምን ነፋስ የነፈሰበት ታግሏል። በአሸዋ ላይ ቢመሰረት የተወሰነ ታግሎ ነው አወዳደቁ የከፋው። እኛ ግን ሳይተኮስብን የተማረክን ወታደር ነን። ምንም ነገር ሳንሆን እምነታችንን ዝም ብለን በወዳምነት ያለበስ በዘረኝነት ክብራችንን የለወጥ በምድራዊነት የለወጥ ነው። ሰማያዊነትን ረስተን ምድራዊነትን የተጎራበተ ሳይንስ መጥቶ እኮ አይደለም አሁን እየካድን ያለ በአምስት ብር እኮ ነው እየካድን ያለ መካኒክስ አራ ምናምን የሚላል። አሁን ደግሞ በጣም የሚያስደንቀኝ ተመልከቱ። በጣም የሚያስደንቀኝ ነው የትኛው መሰላችሁ? በብር ለሚገዛቸው ሰዎቹ ማለት ነው። አስፋልት እዚህ ቢሰብኩት ብታይቋቸው አቃርጋችሁ እንደው እስኪ እንደው እንዲህ ያለው ወዴት ነው ብትለው ማያውቅ አብል ነው። ብር ነው ይሉት የመጣው የሚሰብከው ለብር ነው ሲሞል። ከዛ በኋላ ደግሞ ይላችሁ ሰይጣን ቸራደ ጭንቅላቱን አዋቂ ነው ብሎ ውር ያደርገዋል። ከዛ በኋላ ማለት ነው። ለዚህ ነው ስጋዊ ፈቃድን በመንፈሳዊነት ሞርደ ተመርሆ ልቡናዊት የምትባለው የባባቶች ትርጓሜ መርታ ህይወት መንፈሳዊ ይዘህ ክርስቶስን መውረስ። ያለዛ ከሆነ ተመልከት፣ እነዚህ ምንድን ናቸው? ሳይተኩስባቸው የተማረኩ ነፋስ መከራ ሳያገኛቸው በሆዳቸው እግዚአብሔርን የለወጡ ናቸው። በገዛ ፍላጎታችን ምንም ሳይመጣብን ተመልከቱ። አንድ ምንድነው? ፈቃደ ስጋ ነው ማለት ነው። የስጋ ፈቃዳችን ከእምነታችን የለየም ብዙ ሰዎች አሉ። እርግጠኛውን ልንገራችሁ፣ ክርስቶስ የብቻ ቤተ ክርስቲያን ክርስቶስ አለባት የለባትም? ንገሩ ሁላችሁ። እቤት ተኝቶ ማደር፣ ቅዳሴ አለማስቀደስ፣ ማታ ማታ አለመምጣት ክርስቶስን በማን መለወጥ? በቤት ነው የሚመስለው። በቤት ነው በቤት መለወጥ። ምክንያቱም ዘለዓለማዊ ክርስቶስ እስከ ዕለተ ምጽአት ድረስ የሚኖርባት ቤተልሔም የምትፈልጉ እናት የምታገኙባት፣ ስደት የምትፈልጉ ግብፅ የምታገኙት፣ ጌርጌሴኖን የምታገኙት፣ ደብረ ታቦር ላይ የምታገኙት፣ ቀራንዮ ላይ የምታገኙት፣ እርገቱን የምታገኙት፣ ዳግም ምጽአቱን የምናገኝባት ቤተ ክርስቲያን። ሁልጊዜ እግዚአብሔር ተመልከቱ ከቤተ ክርስቲያን አይለይም። ማን አይለይም? እኔ በሞት አንድ ነገር ልንገራችሁ። ቀና ብላችሁ እስኪ የቤተ ክርስቲያኑ ጉልላት ምን አለ? መስቀል ምን አለ? አንዷን ትርጉም ብቻ ነግራችሁ። ከተማ ሲሆን የወርቅና የእንቁላል ይደረጋል፣ ግን የሚሰራ በሰጎን እንቁላል ነው። ገጠር ከሆነ ደግሞ እንግዲህ የገጠር ሰው ደግ አለ በሰጎን እንቁላል ያደርገዋል። ግን የገጠሩ ሰው ደግሞ በጣም ልክ ነው ማለት ነው። እና ሰጎን እንቁላሏን ክብላ ትመለከተዋለች። ትታው ዘወር ካለች እንደ ድንጋይ ይደርቃል።
አያችሁ፣ እንቁላል የሚመናን ምሳሌ ነው፣ የእኛ ምሳሌ ነው። የፍጥረታት ሰጎን የእግዚአብሔር ምሳሌ ናት። ሰጎን እንቁላሏን ትታው ዞር ካለች እንደሚበላሸው እንደሚደርቀው እግዚአብሔር ፍጥረታትን ማሰቡንና ማየቱን ታወቅ ካደረገው ፍጥረታት ይጠፋሉ። ሁልጊዜ ምእመናንን በቸርነት አይኑ የሚያይባት ወአነ ፈቀደ እግዚአብሔር ከመ ያውጽ ዓለም እግዚአብሔር መሬትን ሲጎበኛት በቸር አመጣጥ የሚመጣባት ዘላለም የማይለያት ቤቱ ቤተክርስቲያን ናት። ይቺ ምንድን ናት ነው ያለ? የአባቴ ቤት ናት አለ። ይሄ የአባቱ ቤት ከሆነ በቤቱ ማን አለ ማለት ነው? እግዚአብሔር አለ በሎ እግዚአብሔር አለ በሎ። ታዲያ ከዚህ ቤት መለየት ማንን አትይም ማለት ነው? እግዚአብሔርን አትይም ማለት ነው። ስለዚህ ወደ ቤቱ ሁሉ ጊዜ እንድንመጣ እግዚአብሔር ይርዳን። ገብታችኋል አይደል? እዚያውም ላይ አንድ ጨምሬላችሁ ልጅ እዛ ሰጎኑ አካባቢ እዛ ሰጎኑ እንቁላል ማለት ነው። ዝም ብሎ ቤተክርስቲያን ሲገባ ዘው ተብሎ አይገባም ነው። በተለይ ከተማ ስንት ጋር ክላክስ ሲያደርገው ይገባል መኪናውን ማለት ነው። ወበዝ ላይ እንግዲህ መድስ ምን ታረጋለህ? ቆመ በሩ ላይ ገና እንደደረስ አቡነ ዘበሰማያት ብለህ እንትን የቤተክርስቲያኑ ጉልላት ያለ አቡነ ዘበሰማያት መገማት ነው። ለምን ምን ማለት ነው ያለው ሊቃውንት ሲተረጉሙ ከኃጢአት ለለያችሁ ለእግዚአብሔር ድምፅ አሰምታችሁ ማለት ነው። በብስሉላችሁ ከኃጢአት ለለያችሁ ለእግዚአብሔር ምን አሰሙ? ተመልከቱ። በሌላ ተረጓጉም ሲተረጉም ሰጎን የእግዚአብሔር ምሳሌ ነው። እንቁላሉ ከላይ ያለው ቅርፊቱ ወይም ገለፈቱ የኃጢአት ምሳሌ ነው። ጫጩት ሲንቀፈቀፉ እስከነ እንቁላሉ አይደለም ተፈውሮ ነው። የኃጢአታችሁን የዕዳ ደብዳቤያችሁን ከእናንተ ላራቀው ለእግዚአብሔር አቡነ ዘበሰማያት ብላችሁ ግቡ ማለት ነው። አስቡት ማለት ነው። እንድናስበው መልካም ፈቃዱ ይሁንልን። እሱም አይርሳን መድኃኒዓለም። ስለዚህ እስኪ ዝሆን በሉ አንዴ። እሺ በቃ እንግዲህ ይሄን ብቻ ተናግሬ ልታል አጠር ላለ ደቂቃ እናገረዋለሁ። ጓጉታችኋል ብዬ አስባለሁ። ዝሆን እንግዲህ አሁን ታውቃላችሁ። ብዙ ጊዜ ሰው በሬ ያውቃል፣ በሬ ግን አያውቅም። ዝሆን ማወቅ ማለት ዝሆኑን ራሱን ማወቅ አይደለም። እናንተ ሰው እኮ ሚስቴን ባሌን በደንብ አውቀዋለሁ ይላል። ሴቱም ግን አታውቂውም። የምታውቂው ከራስ ፀጉሩ እስከ ግጥፉ ብቻ ነው። ማወቅ ማለት ምን ብዬ ልንገራችሁ? እሱን ማወቅ ሊናገር ከመናገሩ በፊት ምን የሚናገረውን ማወቅ። አሁን እኮ ሰው ተመልከቱ፣ የሚጣላው ምላሱ እየረዘመ ጆሮ እየጠበበ ይሄዳል። ምላሱ 10 ክንድ ሊሆን ይችላል። ቀድሞ ምን አባሽ ሲላት ይቅርታ ትላለች። በሶስት ሳምንቷ እንግዲህ ከገባይ በኋላ ደግሞ እንደዚህ ያለ ምን ለማለት ፈልገኝ ሰራተኛ እኮ አይደለም። እንደውም ሴቱ ያቀበለኝ ሲሳደብ አሉ እናንተ ሸጋናችሁ ቅርበሽ እናንተ መቼም ክፉ አትሆኑም ብዬ ማለት እና ባልዮ እንግዳ መጥቶ በሚስቱን እንደዚህ አድርገሽ እኮ ብትጋግሪው ጥሩ ነበር ሌላ ታሪክ ና ግባ ና አውቀውና ና ጋግሪ እና አይተዋወቁም ሰው እና ዝሆንን ማወቅም እንደዚህ አይደለም። እንደው ዝሆኑ ወፍራም ነው አይባልም ዝም ብሎ እና እስኪ እንደው ሁለት ነገር ብቻ ስለዚህ ተናግሬ እጠቃልለዋለሁ። ቢያንስ ወደ 10 ምናምን ነገር አለ። ሁለት ነገር ይቀር እና መጽሐፍ ቅዱስ ውስጥ ያለ እንደው እኮ ስነ ፍጥረትን የምታጠና የሳይንስና የምሁራን የጥበበኞች ባለቤት የመጀመሪያዋ የመጨረሻዋ ቤተክርስቲያን ማናት? በሞት ያፈርሰው ነገር የመጀመሪያ ለምን እና ከመጀመሪያው ጀምረ መጽሐፍ ቅዱስ ሲገጥም ይላል እንደ ጉንዳን ጥበበኛው ይላል። አንተ ሰነፍ ከጉንዳን ተማር ይላል ሲገጥም። ከዛ ዝቅልና ደግሞ ምን ይላል? ማሽተት እንደ ሜዳ አህያ ይላል። ከዛ ደግሞ መስማት እንደ ቆቅ ይላል። ከዛ ቀጥ ስትል እግር ቀጥ ማለት ደግሞ እንደ ዋልያ ይላል። ምንም አይነግረው ሆዳም መሆን እንዳሰማ ይላል። ደግሞ እየሰማችሁ ነው። እዚህ ስነ ፍጥረታትን መርምራ እውነተኛ ማንነታቸውን የምታውቀው ቤተ ክርስቲያን ናት። አንተ በዚህ ያጠናሁት ብትል ውሸት እሱ አንተ አፕሮክሲሜትሊ ምናምን ሲሜትሊ የምትሉት አቅራቡ ዋጋ
ምናልባት እንግዲህ ምን እናውቃለን። አንተ የመሰለ ትሰጣለህ፣ ከአንተ በላይ የሚመጣው ደግሞ የመሰለውን ሰጥቶ ያልፋል። ቻርልስ ዳርዊን አንዱ ይላል፣ ደግሞ አርስቶትል ደግሞ አንዱን ይላል ማለት ደግሞ ሶቅራጥስ አንዱን ይላል ማለት ነው። ደግሞ አንዱ መሬት ትዞራለች ይላል ማለት ነው። ደግሞ አንዱ ሰው ትል ነው ይላል ማለት ነው። ደግሞ አንዱ አሳማ ነው ሊል ይችላል። እንዲህ እያለ ይቀጥላል ማለት ነው። አንዱ ደግሞ ዝንጀሮ ሊል ይችላል። ቤተ ክርስቲያን ግን አንዴ ከተናገረላችሁ አሐቲ ቃል ቤተ ክርስቲያን አንድ ምላስ ነው ያላት። እስኪ በሉ ቤተ ክርስቲያን በሉ አንድ ምላስ ነው ያላት። ሁለት ምላስ የሆነ ሰው አይታችሁ አታውቁም? ሁለት ምላስ ብዙ ጊዜ ሴቱ ሁለት ምላስ፣ ወንዱ ሁለት ምላስ፣ አንዳንዱም እኛ ቤት አካባቢ ያለው ሁለት ምላስ ምን በአንድ ራስ ሁለት ምላስ ይሆናል። አስቸጋሪ ነው ሁሉም ሲታይ ማለት ነው። እና ልትወሱ ዝሆንን እንዳረሰው እና አንድ ምላስ ይኖራቸው ንግግሯ አንድ የሆነ ቤተክርስቲያን በዓለም ላይ ያለ ስምምነት ሁለትነትን ያመጣል። ቤተክርስቲያን ግን በስምምነት ሳይሆን ራሱን ስለምታውቀው ቃሏ አንድ ነው። በሉላችሁ እስኪ ቃሏ በሉ ስንት ነው? የቤተ ክርስቲያን ልጆች ስለሆነ ከሆናችሁ ስለ ቤተ ክርስቲያን ብላችሁ ቃላችሁ አንድ ነው። ጠዋት አንድ፣ ማታ አንድ። አርዮስን ስታገኙ እንዳንተው ነኝ፣ ቄርሎስንም ስታገኙ እንዳንተው ነኝ፣ ፖሊካርፖስን ስታገኙ እንትና ደግሞ ዲዮጋኔዎስን ስታገኙ እንዳንተ ነኝ ብትል አትሁን። ቻርልስ ዳርዊን ሲመጣ ወንድ ቻርልስ ዳርዊን አትበል። አንድ ቃል ይሁን። ሰው ለጓደኛችሁ ሁለት ቃል አትናገሩ። ባልና ሚስት አሁን በተለይ ወጣቱ በኔ ባች ያላችሁ ይመለከታል። አሁን እንጋባለን ብለህ ከሆነ ጽና በዚህ ነው። ሁለተኛ ምን ሁለት ቃል ምን አመጣ? ገንዘብ ያላት ስታይ አይነኝ ይዞር ለምንድን ነው? ሴት ደግ ናችሁ ደግሞ እናንተ ትልሷለች። አካሄዱ እንዲያ ያለ ስታዩ አረንዳ ነው አያ የምትሉት እናንተ አይደላችሁ። ሁለት ምላስ አይኖራችሁ፣ አንድ ምላስ ይኖራችሁ። እውነት ሰው የላችሁ። ገንዘብ ብላችሁ ሰው ብትቀርቡት ገንዘብ ሲያልቅ ትርቁታላችሁ። መልክ ብላችሁ ብትቀርቡት መልኩ ሲረግ ትርቁታላችሁ። ወይ በበሽታ ወይ ባደጋ ይወድቃል፣ ያም ባይሆን በሞት ይረግፋል። ቤት ብለህ ብትቀርብ ወይ ምናምን ያፈርስላል እንደዛ ወይ ለልማት ፍርድ ይፈርስላል፣ ወይ ደግሞ ምናምን ይተወቃል፣ ወይ መብረቅ ቢያነግር ውስጥ ይተወቃል። ሲፈርስ ነገሩ ይቀራል ማለት ነው። እና እግዚአብሔርን ብቻ መከተል ዝም ብለን እግዚአብሔርን አንከተለው ያልቃላ። ሰውን ወገን ብለን አንከተል። ሰው ስትቀርቡ ምን ዘመድ አለው አትበሉ። ሲያልቅ ትርቃላ። ዘመዶቹ አንዴ ናቸው ብለን ሰው ወገን ዘመዱ እንዴት ነው ሀብታም ነው ረባክሽ መስፈርቱን አስቀምጠሽ ሁሉ ተገናኝ እና ምን ለማለት ነው የፈለኩት? አንድ ምላስ እንዲኖረን እግዚአብሔር ይርዳል። ከዚያው መካከል አንዱ ነገር ምንድነው? እዚህ ጋር ምንድነው የሚዛመደው? ብቻ አንድ ነገር ላንሳና ልትወጪ ነው። አንገትሽ በሩሲ ቀጥሎ ምንድነው? ከዝሆን ጥርስ እንደተሰራ ስንት አረፍተ ነገር አለ? አንገት፣ ዝሆን፣ የዝሆን ጥርስ ከዛስ ግንብ። ይሄን ብዘረዝርላችሁ ታዝናላችሁ። ዝም ብዬ አንዱ ልንገራችሁ። የዝሆን ጥርስ የሚለውን ብቻ ልንገራችሁ። ዝሆን ምን አለው? በነገራችሁ ላይ ጥርስ ያለው ፍጥረትም አለ የሌለውም አለ አለ። ለምሳሌ እንደ ዘንዶ የተለያዩ ዘንዶች አሉ፣ ሆዳቸው ውስጥ ጠው የሚያደርቁ አሉ። እዚህ ጋር ጥርስ የሌላቸው ማለት ነው። ባጭር ቃል ግን ለዝሆን እግዚአብሔር ጥርስ የሰጠው እንዲበላበት ይፈልግ አይደል? ተመልከቱ እንግዲህ የዝሆን ጥርስ ለማንኛውም እንደ ማንኛውም ፍጥረት መመገቢያ ሲሆን፣ ግን ደግሞ አንድ የሚገርም ነገር ልንገራችሁ። ዝሆን ጎንበስ ብሎ አይደለም የሚበላው፣ ኩምቢ ያለው በኩምቢው ነው እያነሳ የሚበላው። አይታጠቀለች ከብት ጎንበስ ብሎ ነው የሚበላው፣ ሳር የሚግጠው ማለት ነው የሚነጨው። ዝሆን ግን በኩምቢው አንስቶ ወዴት ነው የሚያቀርበው? ወዳ በጣም የሚገርም ፍጥረት እኮ ነው። ታዲያ ተመልከቱ፣ እንደዛ እያደረገ ይበላል። አሁን ሰው ምን ይፈልጋል መሰለኝ? የዝሆን ጥርስ ይፈልጋል ሰው። የምን ጥርስ ቢገኛውን
መሻሚያ ነው። በወርቅ ነው የሚገዛው። እንደውም በሀገራችን ድሮ በነገስታቱ ዘመን ምን አይነት ነገር ነበር መሰላችሁ? ዝሆን የገደለ ሰው የገደለ ባል ካላት ሴትዮዋ እንግዲህ እንደ ከተማው አይደለም ድሮ ማለት ነው። እና ወንዝ ላይ የሚቀዳው ከጉድጓዱ ወረፋ ይጠበቃል። እንደዚህ እንደባሱ ማለት ነው። እንደ ታክሲ ተራ ማለት ነው። እና ወረፋ ስለሚጠበቅ ባሏ ዝሆን ከገደለ ቅድሚያ ነው የሚሰጣት የዝሆን ገዳይ ሚስት ማለት ነው። አያቷ ቅድሚያ ስለሚሰጣት እና ዝሆን ደግሞ በፍጹም ዝሆንን በትዕግስት ካልሆነ በጉልበት ማንም አያሸንፍም። አንበሳ እንኳን ቢመጣ በኩምቢው ብሎ ሊገኝ ይችላል። በኩምቢው ማለት ነው። ጫካውን መንገድ ሲዘጋ በኩምቢው ገላልጦት ይሄዳል። ሰው መንገድ የጠፋው ዝሆን በጣም ጉልበተኛ ነው። መንገድ ሲጠፋው ሄዶ ዝሆን ወይ መንገድ አሳየ ካለው ጫካውን በኩምቢው እየመነጠረ መንገድ ወስዶ ያደርሰዋል። የዛሬ ተመራማሪዎች ደግሞ ምን ብለውታል? መንገድ ይለቃል ብለውታል። ጥሩ ነው። ትንሽ እዚህ ጋር መድረሳቸው ማለት ነው። ያንን ያህል ጀግና ፍጡር ተመልከቱ። ሰውን ያህል ደካማ አድርጎ አንበሳን በኩምቢው የሚገል ዝሆን መርጦ ተመልከቱ። መንገድ የሚያስገባ ደግ ነው ዝሆን፣ ደግ ዝሆን እና ሰው ግን ተንኮለኛ። የዝሆን ጥርስ በጣም ውድ ነው። ምን ይሰራበታል አለን መጽሐፍ ቅዱስ? ግንብ በሉ እንጂ ንገሩኝ። በሀገራችንም አባለ መቋሚያ ይሆናል፣ መስቀል ይሆናል። ውስጡ ምንም የሌለው ንጹህ ነው እንደነገርኳችሁ ባለፈው ማለት ነው። እና መቋሚያ ይሆናል። ጅግጅጋ ቅዱስ ሚካኤል አይቻለሁ። አምና የዳር ሚካኤል እዛ ለመርሃ ግብር ሄጄ ነበር እና የዝሆን ጥርስ መቋሚያ እኔም እዛ አይቻለሁ እና ነጭ ነው። እና ሰው ይሄን ስለሚፈልግ ዝሆን ገዳይ ተብሎ ስለሚከበር ምንን ይፈልጋል ማለት ነው? ዝሆንን መግደል ማለት ነው። ለብህ እያሰብክ ለጸሎት ቆመህ የማታድረው ማን አለ? ዝሆን እኮ ተመልከቱ፣ አዳኞች መጥተው ጥርሴን አውልቀው ይወስዱታል ብሎ ነው የማይደረግ። ያንን ሲያስብ ተመልከቱ ምን ይላል? ቀጥታ ቢደክመውም ምን ያደርጋል? ወፍራም ዛፍ ጋር ተጠግቶ አካሉን ባላንስ የሚያደርግልን ነው የምትሉት እንዳይጥለው እዛ ይደገፍና ይተኛል። ከዛ ተመልከቱ ሰው ጦሩን ይዞ ጠጋ ሲል ዘወር ቢልና ወይ ካልሆነ በኩምቢው እንዳይለዋል ወይ ይወጣል ማለት ነው። ስለዚህ ተመልከቱ ሰው ሞት እንዳለበት ገዳይ እንዳለበት አጋንንት ቢያጠፉን በጎ ስራችንን ወስደው የገሃነም ሲሳይ ሊያደርጉን እያሰቡ መሆኑን ዘንግተን ተጋድመን ማደር ምን ይሉታል? እኔ እውነቴን ነው። እነዚህ የከተማው ሰው በጣም ነው የሚያሳዝነኝ ከኔ ጀምሮ ማለት ነው። በተለይ ባለሀብቶች በጣም ነው የምታሳዝነው። እንዳትቆጡ ቤት አላችሁ የላችሁ? በሞት የሚገሩ አለን በሉ ዝም ብላችሁ። እሺ መኝታ ክላስ አላችሁ የላችሁ? አለን በሉ እንጂ አላችሁ። ሳሎን አላችሁ የላችሁ? ቲቪ ማያ ተናገሩ። ኪችን ካቢኔ እንደምትጣላቁ ማደራችሁ ካበላሽሁት እንዳትወርዱብኝ። አዛኛም ምር የለው የማብሰያ ክላስ ቲቪ ምናምን አላችሁ አይደል? ሻወር ቤትም አላችሁ አይደል? እንግዳ ጸሎት ቤት አላችሁ? ብዙ የለውም፣ አንዳንዱም አሟልቷል።
ግን ደግሞ ተመልከቱ፣ ጸሎት ቤት እግዚአብሔርን የምናገኝበት ነው። በሉላችሁ ጸሎት ቤት በሉ ማንን የምናገኝበት ነው? የእውነቴን ነው፣ ከልቤ ልንገራችሁ። ማለት ሁላችሁንም መቼም ትንሽ ቢሆንም አባቶች ያሉበት መድረክ ላይ ስላለው እግዚአብሔር ይሰማናል ብዬ አስባለሁ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። ግን እዛ ቦታ ስትደርሱ እግዚአብሔርን እንዳረሱት። ሀብት ስጠኝ አትበሉ፣ ሀብቱን ሲይዝ አንተን እንዳረሰ አድርገኝ። ይህ ትልቅ ጸሎት ነው። እመቤቴ ብዙ ሰው እኮ ተመልከቱ፣ ዩኒቨርሲቲ ተማሪ ሳለ ንግድ እንደጀመረ ባለስልጣን እንደሆነ ቤተ ክርስቲያን መጥቶ እንባ አንብቷል። ግን 2 ቀን ካደረ በኋላ ቤተ ክርስቲያንን ያፈርሳል። የባሰው እኛው አይደል? ቤተ ክርስቲያን መምጣት ቀርቶ ቤተ ክርስቲያን የሚያፈርሰው እኛው ሰው። ግን እቺ ቤተ ክርስቲያን ለዘላለም ኗሪ ናት። እሳት በእሳት አይጠፋም። ምድራዊ እሳት ሰማያዊ እሳትን ያጠፋል። ምድራዊ ኃይል ሰማያዊ ኃይል ነው። ማጥፋት የሚችል እግዚአብሔር ብቻ ነው። ከቃሉ ጋር ናችሁ። ጸሎት ቤት ማንን የምናገኝበት ነው? በሞት ንገሩ። እሺ እግዚአብሔር እናንተን የሚያገኝበት ቤት አላችሁ ወይ? እግዚአብሔርን ማግኘትና እግዚአብሔር እኛን ማግኘት ይለያያል። እሺ እየሰማችሁ ማንን ማግኘት? ሻወር ቤት እኮ አለ። አንተ እኮ ጎበዝ ሰው እኮ ነህ። ቴሌቪዥን የምታይበት ቤት አለ እኮ። በቃ ጎበዝ ሰው እኮ ነህ። የምግብ ማብሰያ ቤት እኮ ለብቻው አለ እኮ። ጎበዝ ሰው እኮ ነህ አንተ። 4-5 ዶርም አከራይተህ ይሆናል። ግን እግዚአብሔር አንተን የሚያገኝበት ቤት የሌለ ሰነፍ ነህ። ለምን? እግዚአብሔር እኛን የሚያገኝበት ቤት ምንድን ነው ካልከኝ፣ እንግዳ የምትቀበልበት ቤት ነው። እግዚአብሔርን የምንቀበልበት ለብቻው ቤት ሊኖረን ይገባል። ማንን የምንቀበልበት? ለእግዚአብሔር እንግዳ ሲመጣ የሚያልፍበት የእግዚአብሔር ቤት። ጸሎት ቤቷ አንተ እግዚአብሔርን የምታገኝበት ነው። እግዚአብሔር ሲመጣ መቼስ ቤት ተኛ አትለው። እግዚአብሔርን የምታገኝበት ለብቻው ቤት ስጠው። ጭንቅላታችን አስቀድሞ እግዚአብሔርን ስላወጣው ግዑዙ አካል ላይ ነፈከ። ለዚህ ነው እኔ ከልቤ ልንገራችሁ፣ አዛኝን ከልቤ ማለት ነው። እግዚአብሔር እንዲጠጋ ፈልጉ፣ እግዚአብሔር ሐሳባችሁን ይፈጽማል። ፈልጋችኋል? አሁን ፈልጋችኋል? አዎ በሉ እንጂ ባይሆን ፈልጋችኋል? በቃ እግዚአብሔርን አስቀድማችሁ ጭንቅላታችሁ ውስጥ የእንግዳ ቤት የጸሎት ቤት ብላችሁ ካሰባችሁ እርግጠኛ ሆኜ ቆማችሁ ለመናገር እግዚአብሔር ያብቃችሁ። እግዚአብሔር እሱን የምትቀበሉበት ቤት ይሰጣቸዋል። ምክንያቱም ተመልከቱ፣ ለምኑ ብሏልና እኔ ምን ላድርግ አልዋሽም። እራሱ ምን ብሏል? ለምኑ እሰጣችኋለሁ። ከእናንተ መካከል ልጁ አሳ ለምኖት እባብ የሰጠው ማን ነው? ዳቦ ለምኖት ድንጋይ የሰጠው ማን ነው? እንቁላል ለምኖት የእባብ እንቁላል የሰጠው ማን ነው? ማንም የለም። እናንተ ለልጆቻችሁ በጎ ካደረጋችሁ እኔ የሰማይ አባታችሁ እንዴት በጎ አላደርግም ብሏል። እግዚአብሔር ለሁላችንም በጎ ያደርግልን። ስለዚህ እዚያ ቦታ እንደምትደርሱ እርግጠኛ ነኝ፣ እርግጠኛ ነኝ። በእምነቴ መጠራጠር ስለሌለብኝ ማለት ነው። እግዚአብሔር ያደርሰናል። ስለዚህ ዝሆን እንግዲህ እንደምታውቁት ተገትሮ ያድራል ማለት ነው። ምንን አስቦ? ሞቱ። እስኪ ሞቱን የሚያስብ ሰው አለ? በተለይ እኮ ሰው ሲጠግብ የሚርበው ራሱ እኮ አይመስለውም እኮ እንደ ሰው ያለ ቤት ይገኛል። በቃ እሱ ሲለብስ ሰውን የሚበርደው አይመስለውም። እሱ ቤት ካለው ቆርቆሯቸው አፍሶባቸው ሸራ ወጥረው የሚተኙ ሰዎችን አያስብም። እሱ ቤት እያከራየ ከሆነ ተቀብሏት የሚመጣው ደግሞ ዛለበቃ ብለው የሚያደርገውን አቶ ቆሎ እየበላ ወይም ምሳውን እየቀጣ የሚያመሸው ትዝ አይልም። እንዲሁ አሁን የምታከራዩ ሰዎች ተከራዮቻችሁ በችግር ነው ያሉ ብላችሁ ተቀመጥ። በጣም አስቸጋሪ ነው። ሰው ይመጣና ይመካከራል። ልጨምር ነው 100 ብር ልጨምር ነው እንትና አንቺም 100 ጨምር። ተመካክረህ ዶርመኛውን መድረሻውን ታሰጠዋለህ ማለት ነው። እግዚአብሔር ደግሞ እናንተን መድረሻችሁን ያሰጣችኋል። የቤት ኪራይ ነው። አሁን የግድግዳ ተብለሃል፣ የምናምን ተብለሃል፣ የጣሪያ ተብለሃል። ለምን? ርኅራኄ ስላጣን ርኅራኄ የሌላቸው ሰዎችን አስመሰሉ። ርኅራኄ አጣና ሰው ቤተ ክርስቲያን መጥቶ እንኳን እንትና እኔ ይገርምሻል 200 ጨምሬያለሁ
ጣል አድርጉበታል ከኔ ወጥቶ እንዳይመጣ ይላል። ከኔ ይወጣ እንዳትቀበሉ። ኧረ ተው ተው ተው። በሚያልፍ ቤት ሰውን ታሰብ። ለዚህ ነው እናንተ ቸር ስትሆኑ እግዚአብሔር ቸርነትን ያደርጋል። ኑሮ ጨመረ እና ታዲያ እንዴት ይሁን? እናንተ ስትጨምሩ እኮ ነው የኖራችሁት። እውነቴን ነው፣ ለወቅሳቸው አይደለም። የሚራራ ልብ እንዲኖረን እግዚአብሔር ይፍቀድልን። እናንተ ራሩ፣ እግዚአብሔር የሚራራ ሰው ይሰጣችኋል። የሚራራ ሰው፣ ደግ ሰው ይሰጣችኋል። ደግ ንጉሥ የሚመጣው እኛ ደግ ስንሆን፣ ደግ መሪ የሚመጣው እኛ ደግ ስንሆን እና ሰው ተሹሞ ሳለ ቀድሞ ያልተሾመ መሆኑን ይረሳዋል። እግዚአብሔር ቸር ነው። ሲያንከባልለው ደግሞ ጠያቂ ያለ ሀብት ሲኖሩ ሰው ይጠላል። ባለ ሀብቱን እንዳይበልጡ ይሁን፣ ድሃውን እንዳይለምነ ብሎ ይጠላዋል። በዚህ ምክንያት ባለ ሀብት ወዳጁ ማን ነው ካልከ ሆዱ ብቻ። አደራችሁን ስለ ወላዲተ አምላክ እንዳይከፋችሁ ለማለት የፈለኩትን ትረዱኛላችሁ። ስንት ደግ ባለ ሀብቶች የሉም አላልኩም። ብእሲተ ቢሳይጣ ለመንግሥተ ሰማያት በፍትሐ ኅብስት አለመጻፍ ጥበበኛ ሰው መንግሥተ ሰማያትን በቁራሽ እንጀራ ይገዛታል። ብዙ ጥበበኞች አሉ እንደዚህ አይነት ቤት ይሰሩልን። ቤተ ክርስቲያን ላይ ሀብታቸውን ሰጥተው እውቀት የሰማያዊ መንግሥቱን የመሰረቱ ብዙ አሉ። ግን ያልኩት ግን ባልሰሩ ሰዎች እና እግዚአብሔር ከሁላችን ጋር ይሁን። ደቂቃዬን ጨርሰዋለሁ መሰል። እንግዲህ ምን ላድርግና ጣል አድርጌ እንደንትን ልስዳችሁ። ቆሞ ያድራል ማን እንዳይመጣ አዳኝ እስካሁን በሞት ያፈርሳል። ዛሬ ሌሊት 5 ሌባ ቤታችሁ አይበለውና ቢመጣ ትተኛላችሁ ወይ መተኛት። ሄሎ እንትና አረ የሆነ ሰው አንገራግሮኛል ቶሎ ናማ ያለ ዱላ ማማሰያ ቢሆን ይዘ ማንኪያ ነው መሰል ያለው። አሁን በከተማው ማማሰያ ነው ጭልፋ ቢሆን ይችላል። እና ምን ማለት ነው መሰለኝ ሰይጣንን ያልጠላት ጭውሎ እንደኛ ያለ ሰነፍ ጉልት ተሞ ዝም መዋል ማለት ምን ይሰራል? ጸልዩ ነው። እኔ ትልቅ ዳዊት ዘርግታችሁ ያራሳት አንጉዱት አለ። ቢያንስ አሁን በሰማያት ብላችሁ መተኛት ያቅታችኋል። ቀኑን ያሳለፍከው ተመስገን ብላችሁ ማሰብ ያቅታችኋል። ውዳሴ ማርያም ደግማችሁ መተኛት ያቅታችኋል። ጤና ባይሰጥ ሆስፒታል እንደምታድር ረስተው ቤት ቢፈርስ ዱር ላይ እንደምትወድቅ ረስተው እውነቴን ነው። እግዚአብሔርን የምናስብበት ብዙ ነገር ሲኖረን እግዚአብሔርን በማናስብበት ከንቱ ነገር ረሳ። እሱን የምናስብበት ብዙ የበላነውን የሚያዋህደው እሱ፣ የጠጣነውን የሚያስማማው እሱ፣ ለዓይናችን ብርሃን የሰጠ እሱ ነው። ነፋሳትን የሚመግበን እርሱ ነው። ፀሐይ የሚያወጣ እርሱ ነው። መሬትን ያጸናልን እርሱ ነው። ክፉ ነገሥታት እያሉ የሚገሉን ጠላቶቻችን እያሉ በእነሱ መካከል በሰላም የሚያኖረን እግዚአብሔር ነው። በሞት መካከል በሰላም የምንኖረው እግዚአብሔር ስላለ ብቻ ነው። የሰው ጥበቃማ ከንቱ ነው። ከእውነቴን ነው የምላችሁ። በማንም አንመካ። ትምክህታችን እግዚአብሔር ብቻ ነው። መጠጊያችን እግዚአብሔር ብቻ። እሱ ራሱን መጠጊያ ያደረገልን እግዚአብሔር ይመስገን። እንደው በቃ ነገር ተወታል እዚህ ወንጥ ስጋ ተደርሳል እና ሲያድግ ብዙ ትርጉም እኮ ስላለው ይሄ ስለሚጠላ ብሎ ገደል ብሎ ትልቅ እያለ ይነሳል ማለት ኋላ ምን አረጉ ይመስላል። ከቃሉ ጋር ናችሁ። ጥርሳችሁ ሕይወትን የሚያመጣላችሁ ሞት ነው። ብዙዎቹ ሴቶች ነው ዝሆንን የሚያሳድነው ጥርሱ ነው። እኛን ኦርቶዶክሳውያን የሚያሳድነን ክፉ ሆነን አይደለም። ለምን ትክክለኛ ሆኖ ብሎ ነው ሰይጣን ጠላት መናፍቃንን ካዲያን የሚያስነሳ። እንደ ዝሆን ጥርስ የጠራ ሃይማኖት ስላለ፣ እንደ ዝሆን ጥርስ ወርቅን የሚያስንቅ ሃይማኖት ስላለ። ስማ፣ በወርቅ ብትገዛ ሀብት ነው። በወርቅ ብትገዛ መኪና ነው። በወርቅ ብትገዛ ቤት ነው። በወርቅ ብትገዛ ቁስ አካል ነው። በእግዚአብሔር ግን የማንገዛ የለም። በእግዚአብሔር ሁሉ ይገዛል። እውነቴን ነው። በሞቴ እስኪ በሉላችሁ በእግዚአብሔር በሉስ ሁሉ ይገዛል። ታዲያ ይህን ወርቅ ይዘህ ሰይጣን እንዴት አይቀናብህ? አንተ ወይ ይህን እኮ ነው ያስከው። ገንዘብ ቢኖር ጤና ትገዛ ወይ ጉድ! ገንዘብ ቢኖር እንደው ጤናውን ምንም ነገር እንደው የሆነ
አፍንጫ ቢታመም እንኳን ማቃናታቸው በእግዚአብሔር ሁሉ ይትይዛል። ሁሉ አለ። ሰላም አለ በእግዚአብሔር የማይነጠቅ ሰላም። ሀገር አለ በእግዚአብሔር የማይነጠቅ ሀገር። ድል አለ በእግዚአብሔር የማይነጠቅ ድል። በእግዚአብሔር መልክ አለ የማይጠፋ መልክ። በእግዚአብሔር ብርሃን አለ የማይጠፋ ብርሃን። ያ ነው ሰላም የሚባል። ታዲያ ይህንን በመያዛችን ማን ይቀናል? ሰይጣን ማን ይቀናል? ተጋድም አትገው ወርቅ ይዘህ ነቃ። ወርቅ ነው ያዝከው። ሰይጣን አንተን ከእግዚአብሔር መለየት ይፈልጋል። አንተን ከእግዚአብሔር ማራቅ ይፈልጋል። አሁን ሰው ብዙ ጊዜ የካደ ሰው ብቻ በክህደትም ያልቃል። ግን ሰይጣን የሚፈልገው ግራም ነፈሰ ቀኝ አንተን ከእግዚአብሔር ጋር መለየት ብቻ ነው። እዚህ ሆነ ካድበት እዛም ሄደ ዝፈንለት ብቻ ከእግዚአብሔር ተለየ። ሰይጣን በብዙ መንገድ አጥምዶ ከቤቱ ሊያወጣን እየለፋ እኛ በብዙ መንገድ በአንድ መንገድ በብዙ ተጉዘን በአንድ መንገድ ወደ ቤተ ክርስቲያን መድረስ ያቃተን ለምንድን ነው? የሰይጣን ልጆች ተሰባስበው ኃይል እየፈጠሩ የእግዚአብሔር ልጆች ለየብቻቸው የተበታተኑት ለምንድን ነው? እግዚአብሔር ከሁላችን ጋር ይሁን። ስሜታዊ ቆርጧል ለመንጻቸው መንቃት አለብን። ወርቅ ያዘ። ስለዚህ ለአገሩ ምንድን ነው የተጠቀመው? ዛፍ ስለምንደገም በምንወደው በኩል ሞት አሁን ብዙ ጊዜ አይታችሁ ከሆነ በተለይ ኢትዮጵያ እስከ ዛሬ ድረስ የምትፈተነው በእምነቷ ነው። በምኗ ነው? ንገሩኝ እንጂ በእምነቷ ነው። ሁል ጊዜ ድሮ በነገሥታቱ ዘመንም ወታደር ወይንም ኃይል እንዲልኩላቸው ጥበብ እንዲያስተምሯቸው ነገሥታቱ ሲልኩ እነሱ ወንጌል የጨበጡ ሰባኪዎችን ነበር የሚልኩላቸው። ድሮ እንደዛ ነበር። ያልሆንላቸው ሲል ጦር ነበር የሚከፍቱት። ያንም አሸነፈ። አሁን ግን እስልክህ ላይ በገዛ ብር በያዝከው በራስህ ዕቃ ራስህ ላይ ጦርነት መክፈት መጥቷል። አሁን ምንም አያስፈልግም ለኛ ማለት ነው። በስልካችን ነው የተማረከው። ሰው የማይሞላ ፍላጎት ስላለው በማይሞላ ፍላጎቱ የማይሞላ ነገር ቀርቶ ሰውን ከእግዚአብሔር መውሰድ ከቃሉ ጋር ናቸው። ትልቅ የመጀመሪያም የመጨረሻ በሽታ መርሳት ይባላል። እስኪ በሉ በሞት ያፈርሰው ንገሩ። አትናገሩ። ምን ማለት? እሺ ምን ማለት? ማንን መርሳት? በሞት ይነገሩ። ሁላችሁም ልክ ናችሁ። ሁለታችሁም ደስ ይላችሁ እያደረገ ልክ ስለሆናችሁ እግዚአብሔርን መርሳት ትልቁ በሽታ። አዳምና ሔዋን ከገነት የወጡበት ማንን በመርሳት ነው? እግዚአብሔርን በመርሳት። አሁን ደግሞ ስልክ ማንን አስረስተዋል? አፈርሰውላችሁ እንደው ትቢያ ሰው ልሙት ይልው ማንን አስረስተዋል? ሰው እንጀራ እየበላ መሆኑ ይታወቀዋል። ዛሬ ወይ እየበላ እስከሆነ ሚስቱም እዛ ተቀምጣ ነገ እኮ የሱካር ዘይት ትገዛ ነው ስትለው ምናልሽኝ አይደለም እስከሆነ ረሳው። ሰው እንኳን ብዙ ጊዜ ሴት ሁሉ እንደፈለገው ወሬ ይወዳቸው እንዳትቆጡ ባል እዛ ቤተሰብ ላይ የሚያደምጠው ስለሚጠፋ የሆነ ሰው ባስ ላይ በሉት ምን ላይ ዝም ብሎ ቁጭ ብሎ ካገኘ እንደ ይገርማል እንደው ባስ ሲደርስ ወሬያችን ባስ ደረሰ እንግዲህ ማለት እንደ የተቻለው አንዳንዱ ስልክ ተቀያየው እንደምካን እየተነሳ ነው መርሳት። እኔ በሞት ያፈርሱላችሁ አንድ ነገር ብቻ ነግሬያችሁ ትምህርቱ ለታቀለ ይሻላል ይላል። በዛ ሰዓት ትርጉም ይልዋል። እስኪ በሉ ጊዜ በሉ ይህንን እንዳትረሱብኝ እንደው በሞት ያፈርሰዋል። ቤታችሁ ወስዳችሁ አስቀምጡት። ጊዜ ለእግዚአብሔር በሉ። እናንተ እንግዲህ ጊዜ እያላችሁ ትሞላላችሁ። ይስጠራል ለእግዚአብሔር ጊዜ ለእግዚአብሔር በሉ። ለእግዚአብሔር አላሉ በራሳችሁ ማለት ነው። ለእግዚአብሔር ስል እናንተ ጊዜ ለእግዚአብሔር ነው።
ለእግዚአብሔር ለራስ አላሉ አይደለም። ጊዜ ለራስ ነው። ጊዜ ለራስ ነው እንጂ በደንብ ጊዜ ለማን ለሚስት ባልጨምሩበት ጊዜ ለማን በደንብ ትስቃላችሁ። እናንተ ዝም ብላችሁ ማለት ነው። እመቤቴን አሁን ሰው ቲክቶክ ወዳጅ ምናምን ሰሪ የሆነ የሚተነፍስበት አቶ እመቤቴን በጣም ነው የሚያሳዝነኝ። ሲራክ ምን አለ? ወሬኛ ሰው አለ ወሬኛ ሰውና ጦር የተሰካበት ሰው አንድ ነው አለ። ያ ጦር የተሰካበት ሰው እንጀራ ብታቀርቡለት ጦሬን ንቀሩን ይለሚል እንጀራውን አጉርሱ ይለኝ ነገር እንጂ ጦሩ ነው እንዲነቀል የምትፈልጉት ማለት ነው። ወሬኛ ሰው አንድ ነገር ሲሰማን ሰው አይደለም ስልኩን ያወጣና በቃ ቲክቶክ ይለቀው ማለት ነው። ወሬኛ ሰው ጦር የተወጋበት የተሰካበት ሰው ነው ይመስሉ የሆነ ነገር ከሰማ ወደዚያ ወሬውን ሳይጨርስ ሄሎ እንትና ኧረ እንደው ይገርማል አሁን እያወራችኝ እሷ ጋር ነኝ እኮ ብሎ ወይ ጊዜ ለራስ ያስፈልጋል። ጊዜ ለእግዚአብሔር ያስፈልጋል። ጊዜ ለማን ያስፈልጋል? በሉ ለሚስት በሉ። ሚስታችሁ መንደር ለመንደር እየሄደች ወሬ ማውራቷ እንድታቆም ስማት ዝም ብለህ ቁጭ ብለህ ቆንደጭ አድርጋ ያለዛ ስክሮል እያለክት አንተ ስልክህን ምንድን ነው የምትይኝ ብትላት ምሳ በላ ወጡን አሙቀዋል ነው እንትና ደውላለች ብላ ትሄዳለች። በዚያ ቤት ማለት ጨፌው ሳይጎዘጎዝ ብሎ ሳይቆላ ማለት ነው። ደህና ዋላችሁ እያሉ ማለት ነው። ለምን ጊዜ ነሳለ? ተመልከት እንግዲህ ታዲያ ምንድን ነው ላጠቃልላችሁ ጊዜ ለቤተሰብ 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 አፈርሶላችሁ አሁን እዚህ የመጣችሁ ሰዎች ተለውጡ። መስማት ምንም አይጠቅማችሁ። ቤት ስትገባ አንተ ስክሮል እያደረክ ልጅ ግን አስቃምጠህ ስልክህን እንዳለ አባባ አንተ ማን የሚቀጣ ይላል ማለት ነው። መጀመሪያ ራስህን ቅጣ። እቤት እንደገባችሁ ስልካችሁ ቁጭ አድርጉና ቤተሰብ ጋር ልጅ ስልክ ካነሳ አሁን ይመስላል አሁን ይዘንስ አሁን ብዙ ልጅ እኮ አያወራም። ጎረቤት ነው የሚተነፍሰው። የልጅ ምስጢር ታውቂያለሽ እንትና እንደው ምን አስባ ነበር ሰው ሲጠፋ ነው የሚጠይቀው ማለት መስማት አቁመሻል። መስማት አቁማለሽ። ልጅ ሌላ ጋር ሌላ ነገር ጀምራለች። ያለ ስልክ ነገር ላይ ይችላል ደግል ይችላል። ግን እንደዚህ አድርገህ መጀመሪያ ጊዜ ለቤተሰብ በለው። ዝርዝሩ ልተው ጊዜ በለው ለቤተሰብ ጊዜ በለው ለጸሎት ጊዜ ለጎረቤት ጊዜ ለሀገር ጊዜ ለባለ ጊዜ አይ የቋንቋ ደግሞ ተሰነጠቀመስ እንደው አደረግናስ እንደዚህ አላ ሰው ተንኮል ነው። ጊዜ ለባለ ጊዜ ማለት ጊዜ ለሰጠ ለጊዜ ባለ ጊዜ ነው። ለጎረቤት ያስፈልጋል፣ ለራስ ያስፈልጋል፣ ለልጆች ያስፈልጋል፣ ለጸሎት ያስፈልጋል፣ ለእግዚአብሔር ያስፈልጋል። ሌላስ ጊዜ ለትምህርት በሉ እኔ ብዘረዝረው ታድራላችሁ ብዬ ነው። ጊዜ ለትምህርት ከዚያ ደግሞ ጊዜ ለማድመጥ በደንብ ጊዜ ለመረዳት ጊዜ ለመናገር አየሁ። አሁን ተስማማለ ማለት ነው። ጊዜ ለማታለ ጊዜ ለማታለ ሳይ ወሬ ጀምር ሰው ወይ ተረጋጊ ለዚህ እኮ ነው ትትላል ስላልሰማ አሰማ። ትልቁ ችግር እኮ ነው ምንም ክፉ ነገር ቢናገር ሰው ልክ እኮ ነገር እንደው አንተ ስትሉት ሰው ዝም ብሎ ይላል ምን አገባህ አስጨርስ ከዛ በጣም ልክ እኮ እንደዚህ ይሆን ስትለው እሺ ብሎ ይመልሳል። ጊዜ ለእግዚአብሔር መስጠት ይዛችሁታል። ቤት ጽፋችሁ ሄዳችሁ አስቀምጡ እንኑረው ማለት ነው። እና የመጨረሻውን ብቻ ልናገር እና ምንድነው አዳኞች መጥተው ዛፉን የሚወደውን ነገር ይከረክሩና እንዳያየው ጭቃ ቀብተው ይሄዳሉ ማለት ነው። ዛፉን ምን ማለት መከርከር እንጂ መቁረጥ ማለት ነው። ማሰልሰል ቁርጥ አንድ ይሆን አይደለም
ነካ ሲያደርገው እንዲወድቅ ማለት ነው። እሱ መጥቶ የሚደገፈው ትልቁ ዛፍ፣ እነሱ ቤቱን ከረከሩ ትልቁን ዛፍ እንዳያየው መቆረጡን እንዳያይ ምን አደረጉበት? ጭቃ ቀቡበት። አሁን ተመልከቱ፣ እኛ እንዳናየው እንደውም ይላል የሀገራችን ሰው ጠርጥር በገንፎ ውስጥ አለ ስንጥር ይላል። ገንፎ ነው ብለህ ዝም ብለህ አፍህን ከፍተህ ዋጣ ይደረግ አኘክ በምላስ ገልበጥ ያስፈልጋል ማለት ነው። ለምን ስታማስል ምናልባት ማማሰያው ዛሬ ሀገሩ የከተማው ሰው እንትን ነው መሰል የሚያማስል በብረት እሱም አይጠፋም ከወፍጮ ምናምን ይችላል። የከተማው ሰው ተንኮለኛ ነው። በብረት ነው ምናማስል እንዳትሉ ይየሩት እና እዛ ውስጥ አምቦ ስለሚገባ ምንድነው በምላስ ተደርጎ የሚበላው ዳሽ ይዳሰሳል። እና የሚመጡ ነገሮች ሁሉ መጠርጠርና ማየት ያስፈልጋል ማለት ነው። እንድንጠረጥር እንድናያቸው እግዚአብሔር ይርዳን። ባጭሮቹ አንድ ነገር እና በጥርሱ ዝሆን የሚሞተው በሌላ ቢሞት አዳኞች የሚገሉት በጥርሱ ምክንያት ነው። ከዛ ባጭር ቃል ምሳሌ ብቻ ነግራችሁ እንደዛ ይሻላል። የወድም ከምሰጣችሁ አዳኞች የተባሉ አጋንንት ናቸው። እጽ የተባለው ዕፀ በለስ፣ ዝሆን የተባለው አዳም፣ ጥርስ የተባለው ሃይማኖት። እንደ ያችን ተመልከቱ፣ መተው አጋንንት ተመልከቱ። አዳም እንዳይጠረጥር አምላክ ትሆናለህ በሚል ጭቃ ቀብተው ሸፍነዋል። ዛሬም ቢሆን መናፍቃን ወደኛ ሲመጡ እግዚአብሔር ይወድሃል እያሉ ነው የሚመጡት። ትድናለህ ድናሃል እያሉ ነው የሚመጡት። ለምን አልዳንክም የሚለው ሰው አይፈልግም። አልዳንክም ብታሁን እንደ ሰይጣን እኔ ነኝ ብሎ ቢመጣ አንድ ሰው ቆሞ የሚከተለዋል የለም። ስለዚህ ራሱን ደብቆ ነው የሚመጣው። ማንኛውም ነገር ወደ እናንተ ሲመጣ መርምሩት። ማንኛውም ነገር ባለም ሲመጣ፣ ጓደኛም ሲመጣ፣ ጎረቤትም ሲኖር፣ ባለስልጣንም ሲመጣ፣ ምናምንም ሲመጣ ምን ማለት ነው? መመርመር። በውስጡ የተደበቀ ምን አለው ማለት ነው። በዚህ ምክንያት አዳም አምላክ ትሆናለህ በሚል ሰበብ ዕፀ በለስን በላ። ወርዱ የጠና ነው፣ የማይታጠፍ የማይዘረጋ ማለት የባህሪ አምላክነት የለውም። ስለዚህ ምን አለ? ንጽሕናው ጎሰቆለበት፣ ቅድስናውን አጣ። በሞተ ሥጋ ላይ ሞተ ነፍስ ተፈረደበት። ከገነት ወጣ ተሰደደ። ኃያል ነበር ደካማ ሆነ። አይርበውም ነበር ተራበ። ሰላማዊ ነበር ተጨናቂ የሚጨነቅ ሆነ። መላእክት ከቡት ነበር፣ አጋንንት ከበቡት። በገነት ይኖር ነበር፣ እሾህ ወዳለባት መሬት መጣ። መነሳት አቃተው። ስለዚህ ተመልከቱ፣ ምንድነው አማራጩ? ከተኛበት ሆኖ መጮህ ነው አማራጩ። የዚህ ጊዜ እሱ ሲጮህ እያለቀሰ 100 ዓመት አልቅሶ ድንግል ማርያምን አብቅሏት ይሄዳል። እስኪ በሉላችሁ 100 ዓመት አልቅሶ ኖሩ ድንግል ማርያምን አበቀለ። ይሁላችሁ ወይ አለወት ካለ ሊና ለአዳም ዘመነ ለአዳም ለኃጢአቱ ከማልቀስ በቀር ህሊና የለውም ነበር። ደግሞ ታፍቶላችሁ አንድ ብቻ በብኛት ምትይ ተቀልያለሁ። አዛኝም ተጨርሻለሁ፣ ትቼዋለሁ ሌላውን ማለት ነው። እስኪ በሉ ለአዳም በሉ እግዚአብሔርን በደልኩ ከማለት በቀር ሌላ ሀሳብ የለውም ብሏል። አዳም ምንድን ነበር? ገነት አስገባኝ አልነበረም ጸሎት። ገነት ምነግስ ሰውዬ ተዋርጄ አላለም። መላእክት የሚከቡኝ አጋንንት ከበውን አላለም። አትብላ ያለኝ አምላኬን ውሸታም አድርጌ ክጄው ዕፀ በለስን በልቼ ዛሬ ተዋረድኩ ራቁቴን ሆንኩ አላለም። ምን ይላል ሊቃውንቱ? አዳም ያዘነው የቤተ ፈታ ሐዘን አይደለም ይላል። ቤተ ፈት ስታበላ ስትፈተፍት ከነበረች ምንድን ነው ድሮ እኔ ከባሌ ጋር እንደነበር ስንት ሰው ሳስተናግደው እንትና ወገኛ ዛሬ ቸግሯል እና ዛሬ ናት። አንዳንድ ሰው ይላል አልገጠማችሁትም? መንገድ ስትሄዱ ገጥማችሁ አይደል? አንተ እንደዚህ ሆኛች አይታይ ነው እንዴ ዋ ይላል። አዋርደው ካገኘ ማለት አዳም ግን በፍጹም
መዋረዱንም መሞቱንም ተቀብሎ እግዚአብሔርን አሳዘንኩት። እንዲህ አይነት ሕሊና እግዚአብሔር ይስጣል። ክብሬን መልስልኝ አይደለም፣ ብርሃን አልብሰኝ አላለው፣ ሙትልኝ፣ ተወለድልኝ፣ ተሰደድልኝ፣ ተሰቀልልኝ አላለው። ምን አለው? አንተን አስቀየምኩ አለ። እስኪ በሉ አንተን አስቀየምኩ በሉ። በቃ ሁል ጊዜ በሞት ያፈርሰውላችሁ ይሄ ይሁን ጸሎታችን። እግዚአብሔርን በደልኩ አለ። ይኸውላችኋ ይቺ የዝሆን ጥርስ የተባለችው አንድ ግንብ የተባለችው አዳም ያለቀሰባት ጽኗ ሃይማኖት። ታዲያ ምን አደረገ? ይቺ ሕሊና ብትኖረው ሁለተኛ ሕሊና የሌላት እመቤታችንን አበቀለ። አየሁ አንድ ሕሊና አለ። አንድ ሕሊና ስላለችው በዚያች ማንን አበቀላት? ድንግል ማርያም በንባው። ሎጥ የተቃጠለው የደረቀው እንጨት በንባው አለመቅረብ። ተመልከቱ፣ ይህ ንስሐ ማንን ሰው አደረገው? በሉ እግዚአብሔርን በሉ እንጂ አራህራህክኒ እህቴ በአሐቲ ንዝረተ ክሳድኪ። እመቤቴ እንዴት ነው ደስ የሚለው ይረጋል። እቴ ሙሽራዬ በአንዲቱ አንገት አቀማመጥሽ ልቤን ምን አልሽ? አራራሽ። በአንዲት እምነትሽ ማለት እኔን በደልኩት እግዚአብሔርን በደልኩ በማለቱ እግዚአብሔር መሬት እንዲጎበኛት በድንግል ማርያም በኩል ፈቀደ ማለት ነው። እስከዚህ ድረስ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሌላ ቀን እንዳጋጣሚ ከተገናኘን ከዚህ ጋር ጀምረን እንቀጥላለን። ክፍል 3 ይቀጥላል እንበለው። ወስብሐት ለእግዚአብሔር። ይቆየን።